ሰላም ጤና ይስጥልን ውድ የነጋድራስ አካዳሚ ተማሪዎች እንዴት አላችሁ? ሰላም ብያለሁ በያላችሁበት። እነሆ የኤፕሪል 16 2026 የማርኬት ሂደታችንን አሁን ከደቂቃዎች በኋላ የሚከፈተውን የኒውዮርክ ሴሽንን ጨምሮ በተለያዩ አንግሎች ከዴይሊ ታይም ፍሬም በመነሳት አጠቃላይ ሜጀር የሚባሉ ከረንሲ ፔሮችን ተመልክተን እንግዲህ የዴይሊ አናሊሲሳችን ነው ጀነራላይዝድ የሆነ ሆነስትሊ ዲቴል ባንለውም ጀስት አጠቃላይ እይታችንን የምንገመግምበትን መድረክ እንግዲህ ጀምረናል። በዋነኝነት ከዊክሊው ስንነሳ አስቀድመን የዲኤክስዋይ ነው እንግዲህ አብዛኛውን ሜጀር ከረንሲዎች ኢምፓክት ስለሚያደርግ ከዲኤክስዋይ ነው የምንነሳው። ከዲኤክስዋይ ከተነሳን አስቀድመንም እሁድ ዕለት ባወራነው መሰረት ኤቭሪ ታይም ኪጁንሰን በጣም ጠንከር ያለ ቀጥታ መስመርን የምታሳይ ከሆነ ሜጀርሊ እንደምን ታገለግላለች ብለናል፣ እንደ ማግኔት ትሆናለች ብለናል። ስለዚህ ላስት ታይምም ይሄ ማርኬት ከመጀመሩ በፊት ኪጁንሰኑን ሊመለከት እንደሚችል ያሰብንበት ሂደት ነበረ። ማርኬቱ ሲከፍት የከፈተው ከፍ ብሎ ነበረ። እሱንም ግን ጥሶ ተንከንሰኑንም ጥሶ ወደታች የመጣበት ሲናሪዮ አለ። በዚህ ሲናሪዮ እንግዲህ የአጠቃላይ ዲኤክስዋይ እንቅስቃሴ ዛሬና ነገ በሚኖረው እንቅስቃሴ ከኪጁንሰኑ ተነስቶ ተንከንሰኑ በላይ የሚዘጋበት ነት ከሆነ this is going to be bullish የሆነ ሲናሪዮ ይፈጥራል። የምንመለከተውም ወደ ላይ ይሆናል ማለት ነው። ለጊዜው ግን አስፋራስ ሴንኮስፓን ቢውን ማነው ሴንኮስፓን ኤውን መልሶ ሪክሌም እስካላደረገ ድረስ ምንም አይነት ሴንቲመንታችን ስቲል በኒውትራል ሞመንተም ላይ የሚገኝና ሞር ኦፍ ወደ ምን ያደላል ካልን ወደ ቢሪሽነቱ ስቲል የሚያደላ ሆኖ እናገኘዋለን። ምክንያቱም እዚህ ከፊት ለፊቱ የተቀመጠው ጋሬጣ በጣም ጠንካራ የሆነ ሶሊድ የሆነ ኩሞ ስለሆነ ማለት ነው። ይሄንን ኩሞ እንግዲህ ሰብሮ ለማለፍ አሜሪካ አንዳች ኃይል ያስፈልጋታል፣ ጠንካራ የሆነ ኃይል ያስፈልጋታል። ስለዚህ ባለው እንቅስቃሴ ውስጥ ምናልባት ከማርች 2 ጀምሮ የነበረው እንቅስቃሴ ማርች 2 is ሜጀርሊ ይሄ ማለት ይሄ ፖይንት ጦርነቱ የጀመረበት ነበረ። ከዛዚህ አካባቢ ዘልቆ ባለፈው ሳምንት ደግሞ ወደኋላ የተመለሰበት ባዮች ወደኋላ የተመለሰው ወደ ሲስፋየር የመጣንበት ሲቹዌሽን ስለነበረ ማለት ነው። እንግዲህ ሲስፋየር የሚዘልቅ ከሆነና ጦርነቱ እንትን የሚል ከሆነ አሜሪካ አንዳች የሆነ የሚያወጣት ነገር ያስፈልጋታል። አለበለዚያ አሁን ባለው ሲቹዌሽን የአሜሪካ ዶላር ከምን ጊዜው በላይ በጣም ትልቅ ውድቀት ላይ ይገኛል። የትሬጀሪ ቢሉ እንዳጠቃላይ የመንግስት ዕዳ በፌደራል ሪዘርቭ ላይ ያላቸው ማለት ነው ወይም የማዕከላዊ ባንካቸው ላይ ያለባቸው ዕዳ ኦልሞስት ወደ 35-36 ትሪሊዮን ዶላር አካባቢ ይገኛል። ያ ደግሞ በጣም ሄቪ ነው። ከዛ ደግሞ ከሱ ሄቪ ኮስትም ባለፈ አሁን ላይ በተለይ ለነዚህ ወይም ደግሞ ለአሜሪካ አጠቃላይ የስቶክን በሉት የተለያዩ ማርኬት ወይም የፋይናንሻል ማርኬት ኢንስትሩመንቶች በጣም ቋሚ የሆነ ድጋፍ የሚሰጡት አረቦቹ ነበሩ። እንግዲህ እንደምታውቁት አረቦቹ እንደተከዱ እየቆጠሩ ነው። በተለይ የባህረ ሰላጤው ሀገሮች እንደ ክህደት ነው የቆጠሩት የትራምፕን አካሄድ። ሜጀርሊ ያው የሞሳድም ከባባድ ስራዎች በጀርባ እንዳሉ ግልጽ ነው። እስራኤሎች በጣም ከባድ የሆነ ቀማሪዎች ናቸው። የይሁዳ ሀገሮች ስለሆኑ ያው የተጻፈላቸውም ናቸው። በተለይ ከ12ቱ ነገሮች የይሁዳ ነገር በጣም ከባድ ነገር ነውና በእምነቶቻችንም ውስጥ ስላሉ ነው። ጀስት እምነቱን ወደዚህ ለማምጣት ብዬ አይደለም። ብዙ ሚስኮንሰፕሽኖች በእስራኤል ጉዳይ ስላሉ ነው። እስራኤል ወደ 3 እንትኖች ሜጀር አማኞች ወይም ሜጀር ቤተክርስቲያናት ሆሊ ሲቲ ናት። ለእስልምናም ቢሆን ዛሬ ላይ መካ ሆነ እንጂ አስቀድሞ ወደ ቤተልሔም ነበር የሚሰገደው ወደ መስጂድ አልአቅሳ ማለት ነውና ከዛ ምሳሌ አንፃር የናሬቲቭን ጉዳይ ሙሉ ለሙሉ እስራኤልን እንደ እስራኤል እንወዳታለን። እስራኤልን የሚመራት ኢንቲቲ ግን ማን ነው ካልን ሌላ ጥያቄ ነው። ባይዊች ኢሳን የከዳ ወር ኢየሱስን ከርቶ በዳዊት ኮከብ የሚያምኑት ማለት ነው። ስለዚህ እነሱ ሜጀርሊ ይሄንን ጦርነት ሲጀምሩ ውድቀታቸውን ወይም መነሳታቸውን የቆመሩት በአሜሪካ ካርታ ነው። ባይዊች ትራምፕን ስሌቭ በማድረግ ማለት ነው። ሶ ፖለቲክሱም
ከጀርባ ያሉ ኮንስፓይረሲ ቲዮሪዎች በጣም ብዙ ነገሮች አሉ። እንደ ትሬደር ማወቅ ያሉባችሁ ጉዳዮች በጣም ብዙ አሉ። ሆነስትሊ ምንድነው ናቲ የሚቀባጥረው ስለ ቻርት እያወራ እንደዚህ አይነት ነገሮች ካላችሁ እንደ ትሬደር በጣም ግዴታችን በጣም ማለት ነው። ስፔሻሊ አሁን እኛ እንደ ሀገርም ገና ፈርስት ጀነሬሽን ትሬደር ላይ ስለሆነን ነው እንጂ ጠለቅ ብለን ስለ ፈንዳሜንታል አናሊሲሱ ከሄድን ታሪክን፣ ጂኦግራፊን፣ ጂኦፖለቲክስን፣ እምነትን ብዙ ነገሮችን አውጥተን አውርደን አንብበን ተፋልጠን መሆን ያለበት ሲናሪዎች አሉ። ስለዚህ ያነሳውበት ምክንያት ያ ነው። እንግዲህ እንዳጠቃላይ ግን ይሄንን ሁሉ ያነሳሁት የአሜሪካ ዶላር በጣም ሜጀር የሆነ ክራይሲስ ፖይንት ላይ መድረሱ ነው። ስለዚህ እነዚህ የባህረ ሰላጤ ሀገሮች በደረሰባቸው ክህደት አማካኝነት አሜሪካንን ካሁን በኋላ አሻፈረኝ ገደል ግቢ የሚሏት ከሆነ they're going to sell their ስቶክ ላይ ያላቸውን ገንዘቦች ያወጣሉ፣ ሜጀርሊ ወዴት ይወስዳሉ ማለት ነው? ወደ ሌሎች ወደ ኤዥያን ማርኬትም ከራሻም ጋር ወደ እንግዲህ ብሪክስም ላይ ሊያደርጉ ይችላሉ ዲሎች ማለት ነው። ሶ ያ ቤትራያል አጠቃላይ አሜሪካ የነበራትን የዚህ ሚድል ኢስት ሀያልነት ብቻ ሳይሆን አጠቃላይ የፔትሮ ዶላር ደግሞ ምንድነው ካላችሁ እንደ ትሬደር ማንዳቶሪ ማወቅ ያለባችሁ በ1970ዎቹ መጀመሪያ ላይ ጎልድ ስታንዳርዱ ቀርቶ ወደ ዶላር ስታንዳርድ የዓለም ግብይት እንዳጠቃላይ በተለይ የፔትሮሊየም ግብይትና ሽያጮች ሜጀርሊ እንትን እንዲሆን ማለት ነው። የፔትሮሊየም ሽያጮች በዶላር እንዲሆኑ እኛ እውቀት የሌለን ማህበረሰቦች ስለሆንን እንጂ አሜሪካንን የምናሸረግድላት ዲቪ በደረሰኝ ብለን የምንጸልይላት ምናምን አሜሪካ የምትባል ሀገር የኔናንተ ክስቶች፣ እናቶች፣ አባቶች ገጠር ያሉ ዘመዶቻችን ምናምን ስቲል ቲል ዲስ ዴይ እነሱ የነስትን ባላቸው ቁጥር እኛ አደገኛ ኮቪድ በኢኮኖሚ እንዲይዘን አሜሪካ ትንሽ ይላት ዓለም ያስላል ይባላል በኢኮኖሚክስ። የአሜሪካ ትንሽ ይተነታ ለዓለም ጉንፋን ነው ይባላል። ያ የሆነው በፔትሮ ዶላር አማካኝነት ነው። ፔትሮሊየም የትኛውም የፔትሮሊየም ግብይቶች በዶላር እንዲደረጉ። ስለዚህ እያንዳንዱ የኑሯችን መሰረቶች የተመሰረቱት ነዳጅ ላይ ነው። ነዳጅን ልናገኝ የምንችለው ብቸኛ መንገድ ደግሞ ዶላር ነበር። ምናልባት በጊዜ ሂደት ማዱሮን አሁን አስነሱት እንጂ ቬኔዙዌላ ከነራሺያ ጋር ባደረገችው አሉ እንደዚህ ወጣ ብሎ ምናልባት መንግስቱ ኃይለማርያም ቢኖር እሱን ድፍረት ይደፍር ነበር ብዬ አስባለሁ። ከፖለቲካል አንግል አንፃር ግን እየተከተልን ካለው የዚህ ኒዮሊበራልን በሉት ሞር ኦፍ ካፒታሊዝም ላይ መሰረት ያደረገ ማርኬት አሁን ደግሞ ባለው ጭራሽ ኮምፕሊትሊ የዚህ አብዮታዊ ዲሞክራሲ የሚለው ቀርቶ ኮምፕሊትሊ ኦፕን ሆኗል በፍሪ ማርኬት ኢኮኖሚ። ስለዚህ ለውጭ ባንኮች ክፍት መሆን ምናምን ሜጀርሊ በቃ በእነሱ ቁጥጥር ስር ነው። ሁለት እጃችንን እንደዚህ ነው የምንሰጣቸው ሰሩን ብለን ወይም የሰጠናቸው። ስለዚህ ያንንም እንግዲህ ለኛም ማዳኛ ይሆናል። በእርግጥ ግን በዚህ ውድቀት ውስጥ እያንዳንዳችን ቤት ውስጥ ከባባድ የሆኑ ነገሮች ይከሰታሉ። ለምሳሌ ዛሬ ላይ ኢራንና አሜሪካ ኮምፕሊትሊ ያቆመዋል ጦርነት ብለናል ወይም አቆሙ እንበል። ምክንያቱም እንደዛ ነው። ጦርነት ከታች ያለው ይፈጃል፣ ከታች ያለው ይደማል፣ ከታች ያለው ይሞታል። በስተመጨረሻው የድራማው መጨረሻ ኤቭሪ ታይም የታወቀ ነው። በጠረጴዛ ዙሪያ ቦርጫም ጉምቱ ሰዎች እየተጨባበጡ እየተሳሳቁ ቺርስ የሚባባሉበት እንደሆነ ግልጽ ነው። በዛ አካሄድ የአሜሪካና የኢራን ኢምፓክት አሁን ምንም የደረሰብን እየመሰለን አይደለም። እንደኔ የኔ ፍራቻ አሁን አይደለም። የኔ ፍራቻ መስከረምና ጥቅምት 2019ን ስንቀበል ሌላ ተአምር ነው። ለምን ካላችኝ at this point of time በሙሉ ምድር ላይ ያሉ እንትኖች ምንድነው ገበሬዎች አሁን ነው የሚዘሩት። ሶ እነዚህ የሚዘሩ ነገሮች ደግሞ ሜጀርሊ ብዙ ሰው ይሄንን እንደውም ትዊተር ላይም ጽፌዋለሁ። ሜጀርሊ ዋነኛ እንትኑ ምንድነው የፈርቲላይዘር ዓለም በዚህ በፖታሽ በመናም በምንላቸው ፈርቲላይዘር ዋነኛ አምራቾቹ ሚድል ኢስት ነው። ዋነኛው ማለፊያ ሆርሙዝ ነው። ስለዚህ ይሄ ነገር በሚንቀራፈፍበት ይሄ ነገር በሚቀርበት ጊዜ ኦብቪየስሊ ላጊንግ ኢፌክት ይፈጥራል። ያ ላጊንግ ኢፌክት ዛሬ ላይ በዚህ ውድ በሆነ ፈርቲላይዘር አማካኝነት ዋጋው በወጣው ፈርቲላይዘር አማካኝነት እንትን ያለ ምንድነው የተወደደው ነገር
እኛ ጋር ሲመጣ ያ ነገር ካደገ በኋላ ነው አይደለ ገበሬዎች የሚሸጡልን። ኦብቪየስሊ ለፈርቲላይዘር ያወጡት ከፍ ያለ ስለሆነ ምግቡን ባንዴ ላጥ ይላል ማለት ነው። እቺ አንድ ኢምፓክት ናት። ሌላ ብዙ ልንጠራቸው የምንችላቸው ጉዳዮች አሉ። ከፈንዳሜንታል አናሊሲስ አንፃር ነው ማወራላችሁ። this is not ገተታ አይደለም። ቻርቱን ብቻ እንዳወራ የምትፈልጉ ልጆች ልትኖሩ ስለምትችሉ ማለት literally this is a thing that we must know ማለት even we got to know ብቻ አይደለም ብዬ የማልፈው we must know ነው ማወቅ አለብን። እንደ ሀገር እንደምናም ታውትና እንደ ትሬደር ማወቅ አለብን በጣም ግዴታ ማለት ነው። ምክንያቱም ኤቭሪ ሜጀር እንቅስቃሴዎች የገንዘቡን እንቅስቃሴዎች እነዚህ ነገሮች ስንረዳ ስለሆነ የሚመጣው ማለት ነው። ሌላ ኢምፓክት እናንሳ ካልን የመርከቦችን ልናነሳ እንችላለን። በየትኛውም ታሪካዊ አጋጣሚ ዋንስ የመርከቦች የኢንሹራንስ ሁነት ከፍ ካለ በኋላ ዝቅ ብሎ ያውቅ ልክ እንደ ኢትዮጵያ ኑሮ በየትኛውም ታሪካዊ አጋጣሚ ነው የምላችሁ throughout history እነዚህ ኢንሹረሮች ገንዘቡን የማያወርዱት ከሆነ ያ ኮስት እነዛ መርከቦች ኤቭሪ ሲንግል መርከቦች ከዛ በሁርሙዝ በኩል የሚወጡ ከባህረ ሰላጤ የሚወጣ ኢኮኖሚካል አውትፑት በሙላ የዚህ ኢንሹራንስ ምክንያቱም መርከቡ ኢንሹራንሱ ከፍ ካለበት ገንዘብን ወይም ዋጋውን እያንዳንዱ የሚጭናቸው ፕሮዳክቶች ላይ ነው በፕራይስ ደረጃ የሚጨምረው። እነዛ ፕሮዳክቶች የማን ናቸው? የኔና የናንተ ናቸው። ከኔናንተ ኪስ በሚወጣ ገንዘብ የሚገዙ እቃዎች ናቸው። ለዚህ ጅቡቲ ላይ ነገ ላይ ከነገ ወዲያ ላይ የሚራገፉ እቃዎች ከዚህ በፊት እንደነበሩ አይደለም ማለት ነው። ገብቷችኋል? ስለዚህ እንዳጠቃላይ ሜጀርሊ ያንን ማሰብ ያስፈልጋል። this is not politics አይደለም ያወራሁት this is economics ነው ያወራሁት and we got to wake up by the way not only for the sake of ይሄ ፎሬክስ ትሬደር እንዳዲሶኛለሁ ምናምን ብለን ብቻ አይደለም ኢትዮጵያውያን በመሆናችን አሁን ባለው የኑሮ ክራይሲሳችን አማካኝነትም ጭምር ማለት ነው አስቀድመን መጠንቀቅ ካለብን ለነገራቶችም ተጠንቅቀን እንድንጠብቅ። ከዛ በተረፈ ወደ ቻርቱ አናሊሲስ እንምጣና እዚህ ጋር በምትመለከቱት የዊክሊ ቻርት ላይ በዋነኝነት እንግዲህ የአጠቃላይ አካሄዱ እዚህ ዋንስ እዚህ ጋር ከተሰበረ በኋላ ሜጀርሊ ቢያንስ እስከ 95 አካባቢ የወረደበት ነበረ። ይሄ እንግዲህ የሚሆነው ኦልሞስት 95 በታች የሚወርድበት አጋጣሚ የሚመጣ ከሆነ the last time 95 ላይ የነበረው 2022 ላይ ነበር which is ኮቪድ መጨረሻ አካባቢ ምናምን ነበር። maybe ወደ አስቀድሞ ወደ ነበረው ወደ 89 ኮቪድ ጅማሬ ላይ ሊመለስ የሚችልባቸው ሲናሪዮች ይኖራሉ። እንዳጠቃላይ በዚህ ሲናሪዮ ግን አሁን እየሰራ ያለው ከዚህ ሪቴስት አድርጎ ወደ ላይ የሚወጣ ከሆነ heavily እጅግ በጣም ማሲቭ የሆነ የአሜሪካንን ኢኮኖሚ በሆነ መንገድ የሚቀይርላት የሚሆን ይሆናል። አንድ ባይወጪ ይሄ እስከ ድረስ ሊመጣ ይችላል እስከ 110 112 ድረስ ሊመጣ ይችላል። ይሄንን ቴክ አውት አይተነው ማለት ነው። ካልሆነ ደግሞ እንግዲህ ተመልሶ የሚገባበት አጋጣሚ የሚፈጠር ከሆነ we will wait for the next scenario በሚቀጥሉት ሁነቶች የሚያሳየውን ቢሄቪየር እየተከተልን እንሄዳለን። ዞሮ ግን ወደ ቡሊሽነት ስለመቀየሩ ብዙ ማሳያዎችን ልናነሳ እንችላለን። አንደኛው እዚህ ጋር የተሰሩት የዩ ወይም የቪ ሼፕ ያላቸው እንቅስቃሴዎች ናቸው። በእነሱ ሂደት ውስጥ ደግሞ ኢንገልፍ እያደረጉ ሜጀርሊ ወደ ላይ የወጡት ካንድሎች ማሳያዎች ይሆናሉ። ነገር ግን በዛው ደግሞ ፊቸር ኩሞንም ካያችሁ እየጠበበች የመጣችበት ሲናሪዮ አለ። ከዛ ባለፈ እንግዲህ ቺኮስፓናችን በተቻላት ለመውጣት የጣረችበት ሁኔታ ነበር ግን ሪጀክት ተደርጋ አሁን ከፕራይስም ከኪጁንሰንም ወደታች ወረደችበት። ሜቢ ከቴንከንሰን በታች የምትወርድ ከሆነ መልሰን የምንገባበትን ሲናሪዮ የሚፈጥርልን ማለት ሜጀርሊ ወደ ታችኛው አቅጣጫ እንደሚሄድ በማሰብ ሌሎቹ ፕራይሶቻቸው ከፍ የሚሉበት እድል ይኖራል የሚለውን እሳቤ እንድናስብ ያደርገናል። ይሄ ጀነራላይዝድ የሆነው ምናልባት ትላንት ስላልተገናኘን እንዲሁም የዊክሊውን አካሄድ ለመገምገም ያነሳ ነው ሐሳብ ነው ማለት ነው። በዴሊው እንግዲህ መቼ ለት ሰኞ ለት እሁድ ለት ስለ አጠቃላይ ማርኬት እንቅስቃሴ ወደ ኋላ ተመልሶ ከመጣ ሜቢ የኪጁንሰኑን ኤሪያ ለመፈለግ መሄዱ አይቀርም ብለን ነበር። ኦሬዲ ሲጀምርም የጀመረው ጠጋ ብሎ ነበር ማክሲመም እስከዚህ ሌቭል ድረስ የሄደበት ሁኔታ ነበር። ከዛ ግን ከታች ማግኔት እንዳለና ወደ ታች ይሄንን ትሬንድ ላይን ጨምሮ እዚህ ጋር ያሉ ኤሪያዎች እንዳጠቃላይ እንደሚፈልጉት ከሱም በሱ አካሄድ ደግሞ ሜጀርሊ በተለይ እዚህ
የኩሞ ሴንኮስፓን ኤው ከተሰበረ እስከ ሴንኮስፓን ቢም ሊሄድ የሚችልባቸው እድሎች እንዳሉ ያየንበት ነበር። ነገር ግን ይሄ ኤሪያ ወደ ኋላ የሚመለስበትም ሊሆን እንደሚችል ያወራንበት ነበር። ወደ ላይ ማለት ነው ሪባውንድ ሊያደርግ እንደሚችል ያወራንበት ሲቹዌሽን ነበረ። አሁን በአጠቃላይ የፊቦናቺ አካሄድና ቁመና ዲስካውንት ኤሪያ ላይ እንገኛለን። ኤግዛክትሊ የጎልደን እና ዲስካውንት ኤሪያውን አጋማሽ ነክታ ሄዳለች ለጊዜው። እዚህ ጋር እንደምትመለከቱት 55.9 ማለት ነው። ከዚህ ሪጀክት ተደርጎ ወደ ኋላ የሚመለስ ከሆነ it might come to this level ማለት ነው። ይሄንን ሲሰብር ደግሞ አብሮ መረሳት የሌለበት እንትናችንም ምንድነው ቺኮስፓናችንም የምትሰበርበት እድል ሊኖር ይችላል። ስለዚህ ቺኮስፓናን ከተመለከታችሁ ከትላንት ወዲያ ምን አድርጋ ነበር? ከትላንት ወዲያ ሰብራ ነበር ያደረችው። ዋው በቃ ወደ ኔጌቲቭ ውስጥ ገባን ልንል ስንል ደግሞ ተመልሶ ወጣች። ስለዚህ ይሄ ሪጀክሽን ራሱን የቻለ ምልከታ ይሰጠናል። ነገር ግን ዛሬ ላይ ያለው ቅድም እንዳልኳችሁ የዚህኛው አትላንት የፈጠረችው ስትራክቸርን ካልሰበረ በስተቀር ወደ ላይ የመመልከታችን አዝማሚያ ዝቅተኛ መሆን አለበት። ምክንያቱም አግሬሲቪቲው የሚጠበቀው ስቲል ወደ ታች ረጅም ጉዞ ሊጓዝ እንደሚችል ስለሆነ ማለት ነው። አጠቃላይ ባለው ሁነት ሌሎች እይታዎችን ወደ ታችኛው ታይም ፍሬም ደግሞ እየወረደን እንመልከት። በፎር አወሩ እንደምትመለከቱት ሜጀር ይሄንን ጋፕ ከሰራ በኋላ ድጋሚ እሁድ ዕለትም ይሄንን ጋፕ ከሰራ በኋላ መልሶ ሪጀክት አድርጓል። እቺንም ፖይንት አንስቼላችሁ ነበር። ምናልባት ስንቶቻችሁ እንደተጠቀማችሁበት ባላቅም ባይ ኤኒ ቻንስ ከዚህ ወጥቶ ወደ ኋላ ተመልሶ እቺኛዋን ፖይንት ይሄንን ያነሳውላችሁ ሰኞ ዕለት በኒውዮርክ ሴሽን ይመስለኛል። ቪዲዮውን መለስ ብላችሁ ከተመለከታችሁ ታገኙታላችሁ በእርግጠኝነት። ባይ ኤኒ ሚንስ ከዚህች ተንከንሰን በታች የሚዘጋ ከሆነ it's going to be taken as rejection ተብሎ ሊወሰድ ይችላል። ወደ ኔክስት ሌቭሎች መጠበቅ እንችላለን ብዬ ነበር የምታስታውሱ ከሆነ። ስለዚህ አትሊስት ይሄኛውን ሌቭል እንደሚነካ ማሰብ እንችል ነበር ማለት ነው። እዚህ ጋር እቺኛዋን ኤሪያ ኦሬል ደግሞ አሁን እስከዚህም ሊመጣ እንደሚችል ልናስብ እንችላለን። ሜቢ ትንሽዬ ፖይንት ቀርቷት ነው የቆመችው እዚህኛው ጋር ልትመጣ። ስለዚህ ቀጥሎ ባለው እንቅስቃሴ ወደ ኋላ መጥቶ ይሄንን ፊል ሊያደርግ ይችላል ማለት ነው። ይሄንን ፊል በሚያደርግበት ሂደት ማንን ያገኛል? አንደኛ ይሄንን ኤሪያ ኦሬዲ ያሰመርናቸውን ኤሪያዎች ያገኛል። ሁለተኛ ትሬንድ ላይኑን ያሰምራል። ከዚህ በኋላ ወደ ላይ መመልከት ካለብን እንመለከታለን። አሁን ባለው ሲናሪዮ ሜጀርሊ ወደ ታች እየሄደ ያለበት ነው። ከዛ በተረፈ እቺን አሁን ቅድም ያሰመርኩላችሁን እቺን መስመር በደንብ አስተውሏትና እቺ ኤሪያ ከላይ መጣ ወደ ላይ ወጣ ወረደ። ስለዚህ አሁን ለመውጣት ጣረ። ይሄኛው ሊሰበር የሚችለው እቺኛዋን ከዚህ ሌቭል ከ97.97 በላይ በምንም አይነት ሁኔታ መግባት የሚችል ከሆነ ስፔሻሊ ደግሞ በካንድል ክሎዝ ማድረግ የሚችል ከሆነ the next stop will be majorly ጉዟችን ወዴት ይሆናል ማለት ነው? ወደ ኪጁንሰናችን ይሆናል ማለት ነው። ስለዚህ ይሄንን ባይ ዘ ዌይ ቀለል ባለ መልኩ ምናልባት ባክ ቴስትም ላይ አሁን አሳያችኋለሁ። ወደ 1 ደቂቃም እያወረዳችሁ ልትጠቀሙ ትችላላችሁ። ሌትስ ሴይ ይሄኛውን ብንመለከተው ዋንስ እዚህ ጋር መጥቶ ከበለጠ ወይም ከገባ ቀጥታ ወደ 5 ሚኒት ራሱ ወርደን ልንመለከተው እንችላለን። በየመሃሉ ያሉትን እንቅስቃሴዎች በደንብ እንመለከታለን። በእርግጥ ዋና አወሩ እንደዛ ነው ምናምን ብለን ቀጥታ ወደ 5 እንትኑ ተመልሰን ወደ 5 ሚኒቱ or ወደ 1 ሚኒት ወርደን ታች ድረስ it can be እንትን ሊሆን ይችላል ማለት ነው። ላይክ ሎንግ ፖዚሽናችንን እዚህ ጋር ገባን እንበል ከዚህ እንትን ስላለ። ስለዚህ እንደዚህ ሰፊ ነው የሚሰጠን እንዳትዘነጉት። ቅድም መለክስ ሲል ምናልባት ኦኬ this is and ጥሩ አቺቭመንት ነው። ምክንያቱም በዚህ መልከታ ብዙ ሰዎች ስለማያዩ ይሄንን ማለት ነው። ወይም አሁን የኢቺሞኩ ትልቁ ፕሮብለም እንትን በመጠበቅ በጣም ብዙ ጊዜ ሊፈጅባችሁ ይችላል። በጣም ጥንቁቅ ለመሆን የምትሄዱ ከሆነ እነዛን ነገሮች ደግሞ የምትለዩዋቸው ከፕራይስ አክሽን አንፃር በእንትን ምንድነው በካንድልስቲክ ዙሪያ ካላችሁ ዕውቀት አንፃር ወዘተ ጋር በጣም ተያያዥነት ያላቸው ናቸው። እሱን እንግዲህ በጣም ማሰብ ያስፈልጋል። ዞሮ ዞሮ ዋነኛ የሚተር ወይም እዚህ የሁለት ቀን የሶስት ቀን ሜቢ እስከ ሳምንት ባሉት እንቅስቃሴዎች ውስጥ ሊቆይም ይችላል አንዳንድ ጊዜ። ሜጀርሊ ግን አሁን ካለ የግሎባል ኢኮኖሚ እንቅስቃሴ አንፃር ይሄ እንትን ማለቱ አይቀርም፣ መንቀሳቀሱ አይቀርም። የትላንትናና የዛሬው ሜጀርሊ አክቹሊ ትላንት ነበረ እውነት ለመናገር
ትላንት እንቅስቃሴ ነበረ ያን ያህል ከባድ የሚባልም ባይሆን አሁን የትላንቱ እንቅስቃሴ ጅዋጅዌውን ስላልተመለከታችሁት እንጂ በጣም ወደ ላይ እስከዚህ በመጣበት በመግዛት በጣም ወደ ታች እስከዚህ በመጣበት በመሸጥ እንችል ነበር ሜቢ ዛሬም ደግሞ እንቅስቃሴዎች ነበሩ honestly speaking ከዚህ ተነስቶ እስከዚህ ራሱ ሲሄድ እኮ በዛኛው ሳይድ ደግሞ ዩሮም ራሱን የቻለ የሚሰጠና አግባባዊ የሆነ ምላሽ ስላለ እንግዲህ በተለያዩ ታይም ፍሬሞች ላይ የሚኖራችሁን እይታዎች በደንብ አሰላስሉባቸው ወደ 1 hour ስንወርድ 1 hour ላይ ሜጀርሊ የምናገኘው እንግዲህ ያቅጣጫ ቅያሪ ያደረገ ስለመሆኑ ነው ነገር ግን በተለይ አሁን ካለው ሲናሪዮ አንፃር ፊት ለፊት የተጋረጠውን ይሄንን ኤሪያ ሙሉ ለሙሉ ማለት ካልወጣው በስተቀር we cannot say by any point of time ወጥቷል ወይም ወደ እንደው at least የካራክተር ቼንጅ አምጥቷል ልንል አንችልም ማለት ነው ከዛ በተረፈ ይሄንን ሲናሪዮ እንዳጠቃላይ እዚህም ጋር እስከሚደርስ የሚል ሐሳብ ሊወስዱ የሚችሉ ልጆች አሉ እንዳልኩት የኩሞ ብሬክአውት ግን ዋነኛ እንትናችን ስለሆነች ኩሞን መመልከት ያስፈልጋል በኩሞ ኬዝ ግን ኩሞ አትሊስት ከዚህ ውስጥ እንዴትም አድርጎ በርስት አድርጎ መውጣት አለበት በፎራወሩ ላይ እንዳስተዋላችሁት ታርጌት ማነው ማግኔታችን ምንድናት ብለናል ኪጁንሰናችን ናት ስለዚህ ኪጁንሰኑ በዚህ ልክ የሚስበው ከሆነ ወይም ደግሞ እዚህ ጋር መጥቶ ሴንኮስፓን ኤያችንን በደንብ ሪቴስት አድርጎ ለምሳሌ በዚህኛው ኬዝ እቺኛዋን ፓርት መልሶ መስበር የሚችል ከሆነ we can see ከዚህኛዋ ደግሞ እስከዚህኛዋ ያለችዋን ምን መመልከት እንችላለን ማለት ነው ያጭር ጊዜ እይታ ልንመለከት እንችላለን በዚሁ በክላውድ ውስጥ ራሱ ሆኖ ማለት ነው ካኔት ቢ በጣም ፕሮባቢሊቲውን ከስናነሳ ትክክለኛ አካሄድ ማን ነው ፕሮባቢሊቲው ከፍ ያለ ነው ወይ ኖ because it is ambiguity ውስጥ ያለ ጉዳይ ስለሆነ ግን ኮምፒውተራችን ላይ ቁጭ ብለን እያንዳንዱን ታይም ፍሬም እንደዚህ እየቀያየርን የምንመለከታቸው ከሆነ ግን እዛው በዛው ልንመለከት ስለምንችል ማንዳቶሪሊ ሹት አውት የምናደርግበትን ፖይንት መጠበቅ ያስፈልጋል ልክ ግን እቺኛዋን ስትራክቸር በሚሰብርበት ጊዜ ሜጀርሊ እቺኛዋን ብቻ ሳይሆን እቺኛዋንም ብለናል አይደል በሚሰብርበት ጊዜ ራይት አዌይ ከዚህ ተነስተን እስከ ሴንኮስፓን ቢያችን ድረስ የሚሄድበትን በሎወር ታይም ፍሬም ኢቭን በአንድ ደቂቃም ብትሄዱ ባይ ዘ ዌይ ለእናንተ ኤክስፒሪየንሳችሁን ቢጨምር እንጂ አይጎዳችሁም እሱ ላይ በደንብ አስቡበት ከዛ በተረፈ እዚህ ጋር የሰራው ሁለት ቪዎችን አለ እነዚህ ቪዎች ወደ ኋላ ተመልሶ ሜቢ ድጋሚ የሚሰራበትና by which head and shoulder ሊሰራ የሚችልበት አዝማሚያ ሊፈጠር ይችላል we never know ስለዚህ በዋነኝነት አሁን ኦሬዲ የሰራው እቺኛዋ ኤሪያ በጣም ወሳኝነት አላት ማለት ነው ስለዚህ እቺ የምትሰበር ከሆነ ወደ ላይ እንኳን ባናየው በጣም ሩቅ እንኳን ባናየው አትሊስት እስከነዚህ ሌቭሎች ከዚህኛው እስከ ሴንኮስፓናችን ድረስ ልንመለከተው እንችላለን ማለት ነው በደንብ አድፍጣችሁ መመልከታችሁን እንዳትረሱ ለዛሬ ሊጠቅመን የሚችል ከሆነ ምናልባት 30 ደቂቃው bullish ሆኗል already which is ሴንኮስፓናችን ወጣለች ጎልድ ክሮሳችን ሃፕን አድርጓል አሁን ሪቴስት አድርጓል ሶ ይሄ ሪቴስት አሁን እንዳልኩት ከፍ ባለ ሁኔታ በዚህ መልኩ የሚዘጋ ከሆነ ወደ 18 ደቂቃዎች ይቀራሉ በሚቀጥሉት 18 ደቂቃዎች ከዚህ ከቴንከንሰናችን በላይ የሚዘጋ ከዛ ደግሞ ባለፈ እዚህ ጋር ከሰራው ስትራክቸር አልፎ መውጣት የሚችልበት አጋጣሚ የሚኖር ከሆነ ወደ ላይ እስከዚህኛው ሌቭል ልንመለከተው እንችላለን ይሄኛው ሌቭል ማለት ደግሞ እንዳጠቃላይ እቺኛው ሌቭል ማለት ነው ስለዚህ ሙከራ በመውሰድ ሂደት እዚህ ማግኔቲክ ሲናሪዮ ውስጥ ለመግባት ምን ማድረግ ይኖርብናል ሜቢ 15 ደቂቃውን አንዴ ላሽፋቸው 15 ደቂቃውም is more of positive ነው ወደ ኋላ መለስ ያለበት ሲናሪዮ ነበር አሁን ወደ ኋላ የሚመለስ ከሆነ ኔክስት ኪጁንሰናችንን መጠበቅ ይኖርብናል አሁን ከዚህ ሰብሮ የሚወጣ ከሆነ ግን ቀጥታ እስከዚህኛው ሌቭል የመመልከት እድል ይኖረናል ማለት ነው እያንዳንዱን እያየን ለመውረድ ሜቢ 5 ደቂቃው is becoming positive ግን ደግሞ ፊውቸር ኩሟችን is majorly ከፊት ለፊት አደገኛ ሆና ስለቀረበች ድንገት ልታስቸግረን ትችላለች ከዛ ውጪ ሲኮስፓናችን ከዚህ ውስጥ የምትወጣ ከሆነ ፕራይሳችን ከዚህ ውስጥ የሚወጣ ከሆነ ፊውቸር ኩሟችን ወደ አረንጓዴነት የሚቀየር ከሆነ ውስቲል ካንሴታስ ሜጀር ብሬክአውትም ልናየው እንችላለን ምክንያቱም ኦሬዲ it's trying to break out this thing ስለዚህ ይሄንን ብሬክአውት የሚያደርግ ከሆነ እስከዚህ ሌቭል መምጣቱ አይቀርም ይሄንን ቴስት አድርጎ ወደ ላይ የሚወጣ ከሆነ by any chance እዚህ ጋር የምናገኛቸውን ቻንሶች ተጠቅመን እንገባለን ማለት ነው ስለዚህ እዚህ አካባቢ ላይ መጥቶ ላይክ አሁን ተደራጅቶ ማለት ነው ዝም ብላችሁ እንድትገቡ አይደለም አሁን ሞር
በቀለለና በደንብ ሊታያችሁ በሚችል አግባባዊ አካሄድ ለመግለጽ ብዬ ነው። በአንድ ደቂቃው ገና እንዳልተሰበረ ነው የሚያሳየን። ሜቢ ፊውቸር ኩማችንም በቀይ ነው የተቀመጠችው። ስለዚህ ይሄ ኤሪያ ግን ታልፎ በአይነምንስ የሚመጣ ከሆነ ወደ ላይ ይሄንን ኤሪያ ልንመለከት እንችላለን። ስለዚህ ሎንጋችንን ሜቢ እዚህ አካባቢ ብናገኘው and let's say ይሄን እንድታገኙ ትችላላችሁ ማለት ነው። በአንድ ደቂቃ አሳያችኋለሁ። ዛሬ እንደውም 5 በአንድ ደቂቃና 5 በ5 ደቂቃ አረግላችኋለሁ በኔ ሳይድ ያለው። ስለዚህ ይሄንንም ልትመለከቱ ትችላላችሁ ለማለት ነው። ማለት እስከታችን በመውረድ ሂደት ማለት ነው። ከዛ በተረፈ ወደ ታች ባለው እይታችን ደግሞ ወደ ታች by any means ከዚህ መጥቶ ወታለፈው by any means ይሄንን ኮፒ ፔስት ሊበልላችሁና እዚህ ጋር ባለችው እቺም እንደ ማግኔት ደግሞ የምታገለግል ከሆነ this time አሁን ከሁለቱ ማግኔቶች የትኛው ቀድሞ እንትን ይላሉ? ማግኔቱ ወደ ኋላ መልሶት በአይነሚስ ተንከንሰናችን ወደ ታች የምትሰበር ከሆነ እስከታች ስኬት እናያለን፣ እስከዚህኛው ሌቭል እናያለን። ስለዚህ ያንን ሌቭል በዋነኝነት ለማስመር ደግሞ ምን ተጠቀማለሁ? ኤክስቴንሽን በመጠቀም ሂደት ይሄንን ዋነኛውን የተሰራ ስትራክቸር በመውሰድ እንደዚህ ያሰምራለሁ። ኔክስት የምመለከተው እንትን ምን ይሆናል ማለት ነው። የኔክስቱ አንግል 97.25 ድረስ የመውረድ እድል ይኖረዋል ብዬ እንዳስብ ሆናለሁ ማለት ነው። አንድ ሰዓቱ የሚያሳየኝ ፖዚቲቭ ነው ብያለሁ። ባይኒሚንስ ከዚህ ግን ኩሞ ሪጀክት አድርጎት ወደ ኋላ የሚወርድ ከሆነ ቺኮስፓናችንም ከፕራይስ እና ከመስመሮቻችን በታች ትሆናለች። በዛውም ልክ ደግሞ ይሄ ጎልደን ክሮስ ወደ ምን ይቀየራል ማለት ነው። ሜጀርሊ ላይክ እዚህ ጋር እንዳለው ይሄ በዚህ መልኩ በሚወርድበት ጊዜ እቺኛዋ ቀጥ ነገር ትላለች፣ ሄቪ ከሆነ ደግሞ ወደ ታች ነገር ትላለች። ስለዚህ ትንሽ መለስ ስትልና ድጋሚ እንደዚህ ብላ እንደዚህ አይነት ስትራክቸርን ሊፈጥር ይችላል ማለት ነው። ይሄንን እዚህ ጋር ያለውን እንቅስቃሴ የሚያደርገው ለምንድን ነው? ይሄንን ኪጆንሰናችንን ወደ ላይ ቴንከንሰናችንን ወደ ታች ለማምጣት እዚህ ፖይንት ላይ ምን ለመፍጠር ዴስ ክሮስ ለመፍጠር ማለት ነው። ስለዚህ በዚህ እንቅስቃሴ ውስጥ ከዚህ ወደ ታች በሚኖረው እይታችን ዋንስ ዴስ ክሮሳችን ሀፕን በሚያደርግበት ጊዜ ሌሎቹ ህጎቻችን በትክክለኛ አግባብ ሀፕን የሚያደርጉ ከሆነ ያንን ልንመለከት እንችላለን ማለት ነው። ስለዚህ ያንን በደንብ አድርገን እናያለን። አሁን 30 ደቂቃውንም ካያችሁት ኤግዛክትሊ አሁን ታርጌታችን ብለን የ4 ሰዓቱ ላይ ያለችው እንትናችን ተንከንሰናችን ለ30 ደቂቃችን ምን ላይ ናት? ኪጁንሰናችን ላይ ናት። ስለዚህ እሱም አለ ሜጀርሊ ወደ ታች ልናይባቸው የምንችላቸው እንቅስቃሴዎች ሊኖሩ ስለሚችሉ እሱንም በደንብ አድርጋችሁ መመልከት ያስፈልጋል። በተለይ የታችኛውን ታይም ፍሬሞች በደንብ መከታተል አሁን ላይ ያለውን ለውጦች እያያችሁ እንድትሄዱ ያደርጋቸዋል። አሁን ይሄ ሜጀርሊ 5 ደቂቃው መጥቶ ከዚህ በታች የሚወርድ ከሆነ 5 ደቂቃው ለውጥን እያሳየ ነው። ኦብቪየስሊ አንድ ሰዓቱንም ወደ ታችኛው እይታ መመልከታችን እንደ አንድ መልከታ ይሰጠናል ማለት ነው። ስለዚህ የመልቲ ታይም ፍሬም ጉዳይም በደንብ ስንወያይበት በደንብ አድርገን እናየዋለን። እንዳጠቃላይ ይሄ ሪጀክት ተደርጎ አሁን ወደ ታች ሄደበት ሁኔታ አለ። ስለዚህ ይሄ ወደ ታች ሄደ ማለት ወይም ወደ እነዚህ ማግኔቶች መጣ ማለት ሌሎቹ ደግሞ ወደ የት ይታያሉ ማለት ነው? ወደ ላይ ይታያሉ ማለት ነው። ስለዚህ እንዳጠቃላይ የዴክስዋይ ጉዳይ ይህንን ይመስላል። ጀስት ነካ አድርጌ ለማለፍ እንግዲህ እንትኖቹን አጠቃላይ የዕለታዊ የፔሮቻችን እንትኖች ቢትኮይን ሂጅሊ በጠነከረ ሁኔታ እየተንቀሳቀሰ ይገኛል። አስቀድሜ ይሄንን ኤሪያ አሁንም ወደ ላይ ወይም ወደ ታች ካልወጣው በስተቀር በጣም አስቸጋሪ ነው ብያለሁ። በተለይ ከዚህ የሚወጣው ከሆነ it's going to be ራሱን የቻለ ሜጋፎን ወይም ምንድነው ብሮድኒንግ ዌጅ የሚባል አለ። ስለዚህ ብሮድን እያደረገ የሚመጣ ስለዚህ ወደ ላይ ሊመስለስ ይችላል፣ ወደ ታችም ሊወርድ ይችላል ወይም ሊቀወር ይችላል። ግን እንዳጠቃላይ አሁን ያለበት ሲናሪዮ ምን ይመስላል ካላችሁኝ በዴሊው it is becoming bullish እየሆነ ነው። ኮንፊርምድ አይደለም ወይም የትሬንዱ ሙሉ ለሙሉ ወደ አፕ ትሬንድ ስለመቀየሩ ምንም አይነት ማረጋገጫ የለንም ገና። አንደኛ ከዚህ ትሬንድ ላይን አልወጣም። ይሄንን እንደዚህ ነው ማስመር ያለብኝ ይመስለኛል። ከዚህ ትሬንድ ላይን አልወጣም አንድ። ሌላው ይሄ ትሬንድ ላይን ቢሪሽ ፍላግም ሊሆን ይችላል። እንደዚህ መጥቶ እንደዚህ ካለ በኋላ እቺኛውን ተች አድርጎ ወደ ታች ላስት ታይም እንዳልኳችሁ ይሄንን ፖል የሚያክል አንድ ሙቭ ወደ ታች ሊል ይችላል። ሶ ሜጀር ፓርቱ ላይ በተለይ የምናገኘው ከሆነ ይሄንን ሻት ሜጀር የሆነ
ገንዘብን ነው የምናገኝባቸው በስዊንግ ማለት ነው። ይሄ እስከ 32 ያሳየናል። it might happen by the way it is bitcoin። በዛው ልክ ደግሞ አሁን ብሮድኒንግ ባልኳችሁ ኬዝ ደግሞ ከዚህ ሊተኮስ ይችላል። it can be እንዲህ ነው ልንለው የምንችለው ጉዳይ አይደለም። አሁን ባለው ሲናሪዮ ዴይሊው የሚያሳየን ቡሊሽ አካሄድ ውስጥ እየገባ እንደሆነ በእያንዳንዱ ኤሰንስ ማለት ነው። አንድ የቺኮስፓናችን ከኩሞ ውስጥ የመውጣት ጉዳይ ብቻ ሲቀር ሌላው እንዳለ ወደ ቡሊሽነት መቀየሩን ያሳየናል። ፎር አወሩን ከተመለከትነው ፎር አወሩም ራሱን የቻለ ቡሊሽነት ነበረው። ምናልባት ትላንትና እዚህ አካባቢ ይሄኛው ሲወጣ ገብቼው ነበር። ትላንትና አልኩኝ ላስት ዊክ ባወራንበት ላስት ዊክ ነው ኤፕሪል እዚህኛው ፖይንት ላይ ብቻ ለእናንተም ያነሳውት ፓርት ነበረ ትዝ የሚላችሁ ከሆነ ከዚህኛው ወደ ላይ እስከዚህኛው ሌቭል ድረስ የሚሄድበትን እንቅስቃሴ ባይዎች ግን ወደ ኋላ የተመለሰበት እንቅስቃሴ ነበር። ያው እንደ ስዊንግ በመግባት ሂደት አሁን እዚህ ውስጥ ገብታችሁ እዚህ ጋር መጣ ማለት ሄቨን ከዚህ 72000 እስከ 70000 ዩኒት ከፍ ያለ ገንዘብ ያስፈልጋል ወይም ደግሞ እንዳጠቃላይ በስፖርት መሆን አለበት። አለበለዚያ በጣም ከባድ ኪሳራ ነው የሚሆነው ማለት ነው። ዞሮ ዞሮ ፎር አወሩ አሁንም በጣም ፖዚቲቭ ነው። ላይክ ዩ ካን ሲ ሂር ጠንካራ በሆነ ሁኔታ ሪጀክት አድርጎ ላጥ ብሎ የወጣበት ሁኔታ አለ። ምን ብለናል? ብዙ ጊዜ እንግዲህ ሁሌ ሀፕን ያደርጋል ልንል አንችልም። ግን እዚህ ጋር መጣና አንድ ነገር መቼ ለታካስተማርኳችሁ ውይይት አንፃር እዚህ ጋር ሳይገናኝ ወዲያው ወጣ። እዚህ ጋር መጣና ዴይስ ክሮስ ሀፕን አድርጎ ነበር አይደል? ከዛ ግን ከዴይስ ክሮሱ በኋላ መጥቶ ከክላውድ በላይ ክሮስ ድጋሚ ሲያጋጥም ጎልደን ክሮስ ምን ብለናል? ሂውጅ የሆነ ጠንካራ ጉዞ ነው የሚያደርገው ብለናል አይደል? ስለዚህ at any point of time ቢትኮይን እዚህ ጋር ሂውጅ አመጣጥን ቢመጣ እንዳትገረሙ ለማለት ነው። ወደ ላይ ባይኔንስ ለምሳሌ በቀላሉ በዚሁ የሚቀጥልበት እንቅስቃሴ የሚኖር ከሆነ ላይክ እዚህ አካባቢ በታችኛው ታይም ፍሬም ለመግባት ዋንስ ይሄኛው በተለይ ስፔሻሊ ይሄንን ስትራክቸር የሚሰብር ከሆነ አሁን የሰራውን ማለት ነው ኦሬንጅ ቺኛውን በቂው ልትሆን ትችላለች። በዚሁ ቺኛውን በቂው ልትሆን ትችላለች። ኢቭን ኦር ቺኛውን በጠንካራ ሁኔታ ይሄንን ሰብሮ ወደ ላይ የሚወጣ ከሆነ ኦብቪየስሊ ቴንከንሰኑንም ወደ ላይ ያደርጓል፣ ኪጁንሰኑንም ወደ ላይ ያደርጓል። ወደ ላይ የመመልከት እድላችን ይሰፋል። በዛው ልክ ግን ሴንኮስፓን ኤያችን ወደ ሴንኮስፓን ቢያችን ወደ ሴንኮስፓን ኤያችን እየተንደረደረች ወደ ቢሬሽነቴ ነገር ሊቀየር ይችላል እያለችን ነው። የባየሮች ፓወር በዛው ልክ የሚጨምር ከሆነ ይሄም አብሮ እያደገ ስለሚሄድ ችግር አይኖረውም። አሁን ፕሮብሌሙ እዚህ ጋር የሚከሰቱ የፕራይስ አክሽን ሙቭመንቶችን ማስተዋልና መመልከት ነው። ዜናም ራሱን የቻለ ኢምፓክት ያሳድራል። እሱንም በደንብ አስጠግተን መመልከት ይኖርብናል። ከዛ በተረፈ እዚህ ጋር መጣ፣ ከዚህ ሰብሮ ወጣ። አሁን በደንብ ምንድነው ወደ ኋላ መጥቶ ሪቴስት ካደረገ በኋላ ሄቪሊ በአንድ ሰዓቱ ለመውጣት እየታተረ ይገኛል። እንግዲህ የሚቀጥሉትን 38 ደቂቃዎች በዚሁ ከቴንከንሰናችን በላይ የሚዘጋ ከሆነ ከዛ ቴንከንሰናችን የምታሳየን ባህሪ ደግሞ ወይ ኢዘር ወደ ላይ ከሆነ ወይም ደግሞ ተመልሶ ቴንከንሰናን ቴስት አድርጎ ወደ ላይ ሌላ ፖዚቲቭ ካንድል በሚቀጥሉት 2 ሰዓቶች ካሳየን አስቀድመን ወደ ሳልነው ድረስ ሁላ ሊሄድ ይችላል ማለት ነው። ላይክ ወደ 78000 79000 ድረስ ኢቨን እስከዚህም ድረስ እስከ 76300ም ቀላል አይደለም። አሁን ካለበት የ74900 አካባቢ ቢነሳ ራሱ ማለት ነው። ከዛ በተረፈ በ30 ደቂቃው ኦልሞስት ዊክነስ አሳይቶ ነበረ ወደ ኋላ by which days cross ፈጽሞ ነገር ግን አሁን ደግሞ ተመልሶ ሪጀክት አድርጎ ለመውጣት እየጣረ ይገኛል። ይሄ ግን አትሊስት ምን መሆን አለበት ወደ በ30 ደቂቃ ላይ ዲፔንድ የምታደርጉ ልጆች ይሄ ወደ ጎልደኑ ካልተመለሰ በቀር አስቸጋሪ ነው የሚሆነው። ከታችኛው ታይም ፍሬም ላይ ያሉትን ከተመለከታችኋቸው አብዛኛዎቹ ምን እያደረጉ ነው? ወደ ኋላ መለስ እያሉ ወደ ላይ ለመውጣት እየጣሩ ነው። እንግዲህ በዚህ ኬስ ይሄ ምን ይቀረናል? ጎልደን ክሮስ ይቀረናል። እንዲሁም ፊውቸር ኮማችን ወደ አረንጓዴነት መቀየር ይኖርባታል። እስከታች ድረስ እየወረድኩላችሁ ነው። ሁሉንም ጎልድ ጋር ልምጣ ቶሎ እንሂድ። ጎልድ ጋር በዴሊው አይ ቲንክ እነዚህን እያጠፋው ሰዓታችንን እንዳንበላ በዴሊው ፖዚቲቭ ነገሮችን እያሳየ ነው። ግን አርቢ ስቲል ፖዚቲቭ ውስጥ ነን አይደለንም። ምክንያቱም ትላንትም ሪጀክት ያደረገበት መንገድ አለ። አሁን ወደ ተንከንሰኑ መጥቶ ቴስት ሊያደርግ ይችላል። ከዛ ደግሞ ባለፈ እዚህ ጋር ሜጀር የሆነ ምንድነው
ወደፊትም ወደ ኋላም ከተመለከትን እነዚህ ቀጥ ያሉ መስመሮች ካሉ ሜጀር የሆኑ እንትኖች ናቸው ብለናል አይደል? ያው ኤግዛክትሊ ይሄ አስቀድሜ ያሰመርኩላችሁ መስመር ነበር። ከትላንት ወዲያ ቪዲዮ ላይም አለላችሁ። ይሄንን ሄዳችሁ ብታዩት ይሄ ቦታ በጣም ጠንካራ ምን ይሆናል ሬዚስታንስ ይሆንበታል። ቺኛን ኩሞንም ፊውቸር ኩሞንም ከተመለከታችሁት ብዬ ነበር። ኢቭን ወደ ኋላም መልሰን ያየንባቸው ቺኛን ኤሪያ ምናምን ያነሳውበት ኬዝ ነበር። እዚህ ጋር የሆነ መስመር አንስተን ነበር። አይ ቲንክ 4 ሰዓቱ ላይ ነው 4 ሰዓቱ ላይ ነው መሰለኝ። ዞሮ ዞሮ እንዳጠቃላይ እቺኛዋ ሌቭል እንደ ጠንካራ ታይቷል። በኩሞ ደግሞ እዚህ ጋር ራሱን የቻለ እንትንን አሳይቶናል። ወደ 4 ሰዓቱ እየወረድን እንምጣ። አሁን ያሉትን ደግሞ ሲናሪዮች ከዴይሊው ወደ ሎወር ታይም ፍሬም አሁን ምን ሀፕን እያደረገ ነው ካልን ምናልባት ይሄንን ማስመር እንዳትረሱ። ይሄንን በማስመር ሂደት ኦሬዲ አዲስ የተሰራውን እንቅስቃሴ ማለት ነው። አሁን ይሄ እዚህ ጋር ራሱን የቻለ መስመርም እንዳለ አስቡና ከዚህ መጥቶ ኪጁንሰኑን ፈልጎ የሚሄድ ከሆነ it might react እና ወደ ላይ ጠንካራ በሆነ ሁኔታ ሊወጣ ይችላል። ከዛ በተረፈ ግን እዚች ጋር ያለች ቻናልን ምን አድርጓል ሰብሯል። ስለዚህ ችም ቻናል አውርቻችሁ ነበር። ኤግዛክትሊ ያው ስለ ቻናሏ ከትላንት ወዲያ ሀፕን ሳያደርግ በፊት ይሄንን ፊል ለማድረግ ነው የሚሄደው ብዬ ጎልድ ላይ የምትሳተፉ ልጆች ምናልባት እስከዚህ እንደሚሄድ የነገርኩበት ሂደት ነበረ። ኤግዛክትሊ ቺኛዋ የዚህ ልኬት ነበር ትዝ የሚላችሁ ከሆነ ለዚያው በትራዲሽናል ፕራይስ አክሽን ኤግዛክትሊ እዛ ጋር መጥቶ ምን አድርጓል ያው ሪጀክት ያደረገው ኤግዛክትሊ ዛች ፖይንት ላይ ነው። ስለዚህ አሁን ቀጥሎ ያሉትን እንቅስቃሴዎች ደግሞ አብረን እየተከታተልን እንሄዳለን። ዞሮ እዚህ ጋር አሁን በሶስቱ ካንድሎች ወደ ኋላ እዚህ ጋርም በተሳሉት ወደ ኋላ ስፔሻሊ ይሄንን የሚጠብቅ ከሆነ ይሄንን ኤሪያ እዚህ ጋር የተሰራውን ስትራክቸር የሚጠብቅ ከሆነ it will rebound በደንብ አድርጎ ሪባውንድ ያደርጋል። ሜቢ እንደዚህ ያለ እዚህ ጋር መጥቶ በደንብ ሪባውንድ ሊያደርግ ይችላል። እቺን ከሰበረ በተለይ ኪጁንሰኑን ከሰበረ it's going to be ከባድ ሊሆንበት ይችላል። ቦዲ ቱ ቦዲ የምንስል ከሆነ ከዚህ ጋር እንደዚህ ነው የሚሰጠን እንደተሰበረ ነው የሚያሳየው። እዚህ ጋር ቦዲ ቱ ቦዲ የምንስል ከሆነ እሱም ራሱን የቻለ ኢቭን ዊክ ቱ ዊክ የምንስል ከሆነ ከዚህኛው ተነስተን የቀጣዩን ዊክ የምናገኝ ከሆነ እንደተሰበረ ነው ወደ ታችኛው ሳይድም ሊያሳየን ይችላል። በጣም አምቢጊቲ ውስጥ ነው ወርቅ። አምቢጊቲ ውስጥ የሆነበት ምክንያት ደግሞ ወይ ኢዘር እንደ ድሮ የትክክለኛውን ግብይታችንን እንዳንቀጥል ሆነናል ወይም ደግሞ ከሴቨበንነት ከምንነት ጋርም እየተዘጋገበ ያለ ማርኬት ስለሆነ እንደምታዩት እኮ በጣም ዝብርቅርቆ የወጣ ማርኬት ነው። አሁን ስትራክቸሩን ካያችሁት እኮ የሆነ ዊርድ የሆነ እንትን ያለው የጎልድ ደግሞ ይለያል። ጭራሽ አዲስ ፕራይስ አክሽን እንድንሰራ ካልተገደድን አካሄዱ በጣም ግራ አጋቢ። ከዛ በተረፈ ወደ ዋን አወሩ ሶርድላችሁ ፎር አወሩ ቤዚካሊ ምን ላይ ነው ካላችሁኝ ስቲል የቡሊሽ ሞመንተም ላይ ነው። ነገር ግን አሁን እያሳየ ካለው አቅጣጫዊ ምዘና አንፃር የአቅጣጫ ለውጥ ለማሳየት እየጣረ ነው። ያሳያል አያሳይም ግን we cannot be sure unless otherwise ወደ ታችኛው ታይም ፍሬሞች እየወረድን ካልተመለከት ነው ማለት ነው። ወደ ታችኛው ታይም ፍሬሞች ስንወርድ እንግዲህ እዚህ ጋር ሜጀርሊ ሪጀክት የተደረገበት አንደኛው ምክንያት ይሄኛው ነው። ስለዚህ አሁን ይሄንን ሪጀክሽን ማሸነፍ ይችላል ወይስ አይችልም ትልቁ ጥያቄ ነው እንጂ ይሄንን ማሸነፍ የሚችል ከሆነ this is ራሱን የቻለ ፔናንት ስለሚሰራ በጣም ሄቪ የሆነ ወደ ላይ እንቅስቃሴ ሊፈጥር ይችላል ማለት ነው። this can be እዚህ ጋርም ልታመጡት ትችላላችሁ እዚህ ጋርም ልታመጡት ትችላላችሁ depends so basically ይሄ ፔናንት የሚሰበርበትን አቅጣጫ ለይተን ወደ ላይ ከተሰበረ it is going to be huge ነው የሚሆነው ወደ ላይ ማለት ነው። ወደ ታች ከተሰበረም በዛው ልክ huge ነው የሚሆነው so we will wait። አንዴ ግን ጠብቀን ስንገባም በጠንካራ ሁኔታ ነው እንትን የሚለን። አሁን ምን ላይ ነው? አሁን ፖዚቲቭ የሆነ የአንድ ሰዓቱ ቡሊሽ ሞመንተም ሆኖ ግን ያልተረጋገጠ ቡሊሽ ይመስላል። ምክንያቱም ቺኮስፓናችን ወጣለች አሁን ከሁለቱም ወጣለች። ፕራይሳችን ግን በቴንከንሰን እና ኪጁንሰን ታፍኖ ይገኛል። እንግዲህ እሱ አብረን ተከታትለን ከዚህ ሰብሮ የሚወጣበት እንቅስቃሴ የሚኖር ከሆነ አትሊስት ከየት ይሄዳል? በትንሹ ከዚህ እስከዚህ ይሄዳል። በትንሹ ከሰበረበት ቦታ እንደዚህ ይሄዳል በትንሹ የዚህ የፔናንቱን ያክል ማለት ነው። በጣም ጠንካራ ሆኖ ልጓዝ ካለ ደግሞ ከዚህ እንደዚህ እናሰምርና like this one እንደዚህ ይሆናል ማለት ነው። ስለዚህ we majorly wait for it። ወደ ታችም ከተሰበረ ኤግዛክትሊ እዚህ ልኬት ወደ ታች ነው የሚሄደው ማለት ነው። እስከዚህ ይሄኛውም እንደዚህ it depends though
መጀመሪያ እይታችንን አሳምረን መከታተል ይኖርብናል። እንደኔ አሁን እኔ የምናገራቸውን እይታዎች በደንብ ማስተዋልና መጠበቅ ነው እንጂ ያን ያህል ከባድ ናቸው ብዬ አላምንም። ምክንያቱም አሁን ለምሳሌ መቼለታ እዚህ ጋር የነበረው እንቅስቃሴ በፎር አወሩ ስናገር it was a huge እንትን እንደሆነ አውቃለሁ። huge አካሄድ እንደሆነ አውቃለሁ። ከዚህችም ሲመጣ የመጣበትን አንግል ማለት ነው። ላይክ እንደዚህ ያጭር ነበር እንዴ? እንደዚህ ነበረ ቅድም ያሰመርነው ላይ ያ አሁን ይሄንን አስቀድመን ያሰመርነው ማለት ነው። ይሄ በጣም ትልቅ ዲፈረንስ ነው ለአንድ ዴይ ትሬደር ከ730 እስከ 850 ማለት በጣም ብዙ ብር ነው። በአንድ ፒፕ $1 የሚሄድ እንትን ለዛውም በ0.1 አስቡት። ስለዚህ አንዳንዴ ምልከታችንን ይሄ ትንሽ ኤም እያደረግን መሄድ የምንችል ከሆነ ፕሊዝ ጋይስ እንደዚህ እንትን አትበሉት። እሺ ትሬዲንግ በመፍራት አይለመድም። ድፈሩ፣ መድፈርን ድፈሩ። ትክክለኛ እይታ ይኑራችሁ እንጂ ድፈሩ። ከዛ እሱን እንደ ሐሳብ ያዙ። ይቅርታ እንግዲህ ዋን አወሩ ሚለን እንዳልኳችሁ አንለስ አዘርዋይስ እዚህ ጋር ካለየለት በስተቀር ምንም ልንል አንችልም እያልን 15 ደቂቃው ሜቢ ሄቪሊ እዚህ ጋር በደንብ ተደፍቆ ወደታች የወረደበት ነበረ። በተቻለው ለመመለስ እየጣረ ነበር፣ ግን ስቲል ቢሪሽነሱ ያድጋደለ ነው። ቺኮስፓን ከፕራይስም ከቴንከንሰንም ከኪጁንሰንም በታች ናት። አሁን ደግሞ ጭራሽ ከንተም በታች የምትሆንበት ሂደት የሚኖር ከሆነ ሜጀርሊ የላይኛውንም ኢምፓክት እያደረገች ወደ ታች የምንጓዝበትን ሂደት እያፋጠነች ትመጣለች ማለት ነው። ሌሎቹን ፈጠን እያልኩኝ ለመግለጽ ያህል ከፕራይስ አክሽን ውጪ ላሳያችሁና ሜጀር በሆነ ሁኔታ የዴሊው GBP JPY ወደኋላ መልሱኝ እያለ ነው። እዚህ ጋር ዝም ብሎ ብታሰምሩ አንድ ትሬንድ ላይ ናለ። ይሄ ትሬንድ ላይ ኦብቪየስሊ ሪቴስት መደረግ ነበረበት፣ ሳይደረግ ነው ያመለጠው። ኢቭን ጋፕም ተሰርቷል እዚህ ጋር ሳይደረግ ነው ያመለጠው። በዛ ላይ ደግሞ ቴንከንሰናችን እና ኪጁንሰናችን በጉጉት እየጠበቁ ነው። ከዛ በላይ ደግሞ ሴንኮስፓን ቢያችን በጠንካራ ሁኔታ እንደ አደገኛ ምን እያገለገሉ ነው? እንደ አደገኛ ሬዚስታንስ እያገለገሉ ነው። ከዚህ በኃይለኛው ሰብሮ የሚወጣ ከሆነ ሴንኮስፓን ቢያችንን እንደ እንትን ነው የሚያገለግለው፣ እንደ ሰፖርት ነው የሚሆነው። አሁን ግን መስበር ስላልቻለ ወደ ታች እይታችን ለጊዜውም ቢሆን በቃ ሜጀርሊ ወደ ታች ነው እያሳየን ያለው። ምንም አይነት ቡሊሽ እንቅስቃሴ የለውም። አዎ ጎልደን ክሮስ አድርጓል። ይሄ ግን አትሊስት ቺኮስፓናችን ከዚህ በላይ መጥቶ ካልወጣ በስተቀር እዚህ ጋር መጥቶ ከዚህ በላይ ካልወጣ በስተቀር we cannot say ትክክለኛ ኮንፊርምድ የሆነ ቡሊሽ ሞመንተም ውስጥ ገብቷል ልንል አንችልም። ስለዚህ ፕራይስ መጥቶ ከዚህ ወጥቶ እንደዚህ ብሎ የሚሄድ ከሆነ ላይክ ከዚህ በሚወጣበት ሰዓት ፊውቸር ኩሟችንም ሞስት ፕሮባብሊ ፖዚቲቭ የሚሆንበት እድል ስለሚኖር እንደ ጤናማ ሐሳቤ ግን ወደ ኋላ መመለስ አለበት ወይ? አዎ ይኖርበታል። ወይም ጤናማ አካሄድ ወደ ላይ ጤናማ የሆነ አካሄድ መሄድ ካስፈለገው ወደ ኋላ መመለስ ይኖርበታል። ፎር አወሩ ምን እያለን ነው ካለን ፎር አወሩ ወዝ በጣም ጠንካራ ቡሊሽ ሴትአፕ ነበረ። ምናልባት እዚህ ጋር እኔም የገባሁበት ሲናሪዮ ነበረ ከ3 ቀን በፊት ምናምን ያሳየኋችሁ ነገር ነበረ። ሜጀርሊ ከዚህ በሚወጣበት እንቅስቃሴ ውስጥ ማለት ነው ዋንስ ነው አሁን የተመለከትኩበት እይታ የነበረው ከዚህ ሲሰብር ላይክ እዚህ ጋር ከተመለከታችሁት ምን እናድርግ መሰላችሁ? እንደዚህ በሰበረበት ሞመንት ምን ያሳያል? ኤቭሪቲንግ ኢን ኤሰንስ ፖዚቲቭ ሆኖ ያሳያችኋል። ይሄው አሁን ይሄ በእጃችሁ የነበረ በቅርባችሁ የነበረ ነው። ጎልደን ክሮስ በደንብ ካቀረባችኋት ይታያል። ይሄው ቴንከንሰን ከኪጁንሰን በልጣለች አንድ ፊውቸር ኩሞ እሺ ፕራይሳችን ወጥቷል፣ ቺኮስፓናችን ወጥቷል አይደለ? ስለዚህ በዚህ እይታችን ኔክስት ያለው ጠንካራ እንቅስቃሴ ከነዚህ ቀጥሎ ያለው ይሄ ነው አይደለ? ስለዚህ እዚህ ጋር ዝም ብላችሁ ብታሰምሩ እንግዲህ እንደ ባክ ቴስትን ባታዩት እጃችሁ ላይ ስቲል ያለ ነገር እየሰራ ስለመሆኑ ማለት ነው። ወደ አንድ አወሩ ስንወርድ ዋን አወሩ ኦብቪየስሊ በዚህ ልክ ተነጥሏል። አንድ ጠብቀዋለሁ ሊያመልጠኝ እንደሚችል አውቃለሁ። አሁን ግን ፖዚቲቭ የሆነ ይሄ ሞዴል ያሳያል። ስለዚህ አሁን ከጠበቅኩት ላጥ ብሎ ሊያመልጠኝ ነው። ስለዚህ እዚህ ፖይንት ላይ ወደ 15 ደቂቃ በ15 ደቂቃ ከሆነ የምገባው ወርዳለሁ። ባይቼቱን ነው ግን ያሰመርነው ብዙ ቀይ መስመር አስምረን ግራ አጋባኝ። ኦኬ መጀመሪያ ይሄኛው ነው። ስለዚህ 15 ደቂቃ ላይ ልምጣላችሁና
ድጋሚ ግራ ገባኝ ያስገባል። ኦኬ ይሄኛው ነው ግራ እያጋባን ያለው እቺ እንዲህ ጋርጋት ሶ የመጀመሪያው እይታ የሚሆነው ይሄ ኤሪያ ነው ማለት ነው። እንግዲህ ይሄንን በ15 ደቂቃ መግባት አለብኝ ወይ በ5 ደቂቃ መግባት አለብኝ ወይ ምናምን የሚለውን አብረን በሂደት ነው የምናየው። ከዛ ደግሞ ግዴታ ከክላውድ በታችና በላይም የሚለውም ኮንሰፕት ራሱ አለ ማለት ከክላውድ በታች መሆን ግዴታ አይደለም። አሁን ለምሳሌ በዚህኛው ኬስ ከዚህኛው በታች ካደረኩት ሪስክ በጣም እንዳይሰፋ ያንን ማሰብ መቻል ይኖርብኛል። ግን 15 ደቂቃ ውስጥ የሚለንን ጀስት በዚሁ እንመልከተውና ባይዘው በአንድ ደቂቃም እንዴት መግባት እንደምትችሉ አሳያችኋለሁ። ስቲል 15 ደቂቃ አሁን ምን ሆነ ዋንስ ሪቴስት አደረገ ከዛ ከተንከንሰናችን በላይ ሆነ። ስለዚህ እዚህ ጋር መስራፈት ይችላል። በጣም ጥንቁቅ ሰዎች አንድ ሞር ይጠብቁታል ፖዚቲቭ ሆኖ እስኪያልቅ ማለት ነው። ለዚህ አሁን ሁለቴ ስለዘጋና ወደ ላይ ስለወጣለት ከዚህ ወደ ላይ ይመለከተዋል ማለት ነው። ሶ እንዳልኳችሁ መልከታው ማግኘቱ ሳይሆን ፕሮብሌሙ አሁን ስቶፕ ሎስ እና አጠቃላይ አገባባችንን ሞመንቶች የመለየቱ ነው ዋና ስራ። ስለዚህ በዚህ አሁን 1 2 ይሰጣል ከዚህ እስከዚህ ኤግዛክትሊ ህጋችን በሚለን መሰረት ነው አይደለም የገባነው። ሜቢ በ5 ደቂቃ መገቡም ከሆነ 5 ደቂቃ ሞስት ፕሮባብሊ ሊያሳያችሁ የሚችል ጉዳይ ሊኖር ይችላል። ስለዚህ 5 ደቂቃ አሁን እዚህ ጋር ግባ ያለኝ አይደለም። 5 ደቂቃው ደግሞ ያቆየኛል ለምን ጎልደን ስላልሰጠኝ። ስለዚህ ጠብቀዋለሁ። ሜቢ አሁን ምን ሰጠኝ ጎልደኑን ሰጠኝ ማለት ነው። ስለዚህ እዚች ጋርም መግባት ይችላል። በ5 ደቂቃው ግን አሪፍነቱ በ5 ደቂቃው ይቀንስልኛል ሪስኬን ይቀንስልኛል ላይክ እንደዚህ ምናምን እንዳይ ያደርገኛል ማለት ነው። ግን ደግሞ በዛው ልክ ሪስክ አለ። የ1 ደቂቃውም ደግሞ ይባሰ ይቀንሷል። አሁን the same exact thing በ1 ደቂቃው ምን እንግባ ብንል እንችላለን ለምን አንችልም? ምክንያቱም ከሱ በላይ ያሉት ፖዚቲቭ ሆነዋል። ሶ ይሄ ዋንስ ፖዚቲቪቲውን አሁንም ከቀጠለ ማየው ወይም ታርጌት ማደርገው በዛው ልክ እየቀነሰልኝ ይመጣል። ሪስክም ማደርገው በዛው ልክ እየቀነሰ ይመጣል ባይገው። ስለዚህ ኔክስት አሁን እዚህ ጋር ጠጋ ብለን አሁን ወደ ላይ በደንብ አመለከተኛል። ስለዚህ ፖይንትም ላይ መግባት ይችላል በ1 ደቂቃው ማለት ነው። በ1 ደቂቃው ለምሳሌ እዚህ ጋር በ1 ደቂቃው ገባው ማለት የ1 ደቂቃው ህግ ምንድነው የሚለው ኦብቪየስሊ አቅራቢያው ላይ ያሉትን ብቻ ተመልከት አይደለ። በ15 ደቂቃው ስገባ 2 ቀን ሊፈጅብኝ ይችላል። በ1 ደቂቃው ግን ታርጌቶቼ ለምሳሌ 1 to 2 ከሆነ ኦር 1 to 5 ከሆነ ኢቭን እስከዚህ ብቻ መሄድ በቂው እሺ። ስለዚህ እንዳጠቃላይ የምልከታችን እንትን ይወስናል። በዛ ላይ ስቶፕ ሎስን በማስቀመጥ ሂደት ምናምን በጣም ጥንቃቄ ይፈልጋል በተለይ የታችኞቹ ሌቭል ላይ። ካልሆነ ግን አንዴ ከወጣ በኋላ ደግሞ እንደነሱ የምናገኝበትም የለም honestly speaking። አሁን እነዚህ ጋር ካያችሁት በ15 ደቂቃ የገባሁት እዚህ ጋር ነው፣ በ1 ደቂቃው እዚህ ጋር ነው የገባሁት። so it depends on you guys። ለምሳሌ ከከሰዓት ብቻ ወይም ማታ ላይ ብቻ ስራ የሚሰሩ ነው የሚያዩ ሰዎች ምናምን they need to go for the scalping ሁሉ ያዩ አይችሉም ወዲያው የሚለው ምን ላይ። ስለዚህ 15 ደቂቃውን አንዴ ይገቡና ዛሬ ወይ ነገ ምናምን ሊሆን ይችላል ነው። የ1 ደቂቃዎቹ ደግሞ ጠዋት ለንደን ላይ ገብቶ ማታ ሲዘጉ ኮምፒውተራቸውን በቃ የሚወጡበት ሊሆን ይችላል እሺ። ስለዚህ እንዳጠቃላይ እንደምልከታችሁ በ1 ደቂቃው አድቫንቴጁ ምንድነው? it's going to be በዋነኝነት ሪስካችንን በጣም እንቀንሳለን። በዛው ልክ ትንሽ ነው እያገኘን የምንሄደው። በ15 ደቂቃ በ1 ሰዓትም እኮ መግባት ባይዘው ወይ እቺ ሞኮ ደሞር እንትን ባልን ቁጥር ሃየር ታይም ፍሬም ላይ በሄድን ቁጥር ደሞር ዊኒንግ ሬቱም እየበለጠ ነው የሚሄደው። እንዳልኳችሁ እስከ 73 ሁላ ድረስ ያለው አለ ዊን ሬት በተለይ በዴይሊ በቃ በጣም ዴድሊ ሲሪየስ የሆነ እንትን ትርጉም ነው የሚሰጣችሁ በተለይ በዴይሊ ሜጀር እንትኖቹም እንትን የሚሉት ያንን ነው። ዞሮ አሁን በ1 ደቂቃ አያችሁታ አጭር ነገር ብቻ እንትን አድርገና እዚህ ጋር የገባው ስንት ሰዓት ላይ ነው? 4:34 በዛው ቀን ደግሞ 12 ሰዓት ከ44 which is 8 ሰዓታት ብቻ ፈጁብኝ 1 2 አገኘኝ ማለት ነው። ግን እዚህ ጋር ስናገኝ የምናገኘው ነው እዚህ ጋር አሁን 44 ነው። እዚህ ጋር ስንት ሪስክ አድርጌ ላይክ 1 2 እንኳን አድርጌው ነበር ብንል ላይክ እንደዚህ እንኳን እስቲ 52 ብር ነው የማገኘው። ስንት ሪስክ አድርጌ 25 ብር ሪስክ አድርጌ ትንሽዬ ሪስክ ነው የምናደርገው፣ ግን በዛው ልክ ደግሞ ትንሽዬ ነው የምናገኘው። what about this? ይሄኛው ደግሞ ሪስክ የምናደርገው 50 ብር ሪስክ አድርጌ 126 ብር ነው የማገኘው። አሁን ዲፈር ያደርጋል። ስለዚህ እንደ ትሬደርነት የትኛውን አማራጭ ነው መምረጥ ያለብኝ የሚለውን ከመረጣችሁ በኋላ መልቲ ታይም ፍሬም ላይ ያለውን እንቅስቃሴዎች በደንብ እናያለን ማለት ነው። ዞሮ ጂቢፒ ይሄንን ላነሳ የቻልኩበት ሁነት ሰሞኑን
ሳታደርጉ የቆያችሁ ልጆች ካላችሁም ትሬድ ኦፖርቹኒቲ ነበር ያለማየታችን ጉዳይ ሊሆን ይችላል እንጂ የሚለውን እሳቤ ለማንሳት ነው። የአንድ ሰዓቱ እንግዲህ ሪጀክት ተደርጎ እዚህ ጋር ምናልባት እንደምትመለከቱት ይሄ ደብል ቶፕ ይባላል። ደብል ቶፕ እንትኑን ሰርቷል። ነገር ግን ደብል ቶፑ አለስ አደርዋይስ ካልተሰበረ በስተቀር ምንም አይነት እንትኖችን ላናይበት እንችላለን። ስለዚህ ይሄን ራሱን የቻለ ምን ሰራ ማለት ነው? ሜጋፎን ሰራ ማለት ነው። ሜጋፎን ደግሞ በጣም አደገኛ ነው። ስለዚህ ሜጋፎኑ ከዚህ መጥቶ ይሄ እዚህ ጋር ላይክ ወደታችም ገና ይቀረኛል ብሎ ሊመጣ ይችላል። ሜጋፎኑ እስካልተሰበረ ድረስ እና ወደ ላይ ሪአክት የሚያደርግ ከሆነ it might be going like this ማለት ነው። በጣም ሜጀር በሆነ ጠንካራ አካሄድ ይሄ ተሰበረ ማለት it's going to be በጣም huge which is already ምን አሳይቶን ነበር። እዚህ ጋር ምን ሰራ? እዚህ ጋር ባንዲራ ሰራ። ይሄንን ባንዲራ ከሰበረ በኋላ which is እቺኛዋን ባንዲራ መታከል ይሄዳል ብሎ ሄደ። ከዛ አሁን ባለው እንቅስቃሴ ደግሞ ከዚህኛው ጀምረን እስከዚህ ፖል ድረስ እናሰምርና ከፖሉ መሰበር ጀምሮ ያለው ሌቭል ይሄዳል ማለት ነው። by which exactly the same እዚህ አካባቢ የነበረው አሁን ያሰመርነው መስመር ማለት ነው አይደል? እዚህ ድረስ ያለው ይሄኛው ሌቭል ነው። ይሄንን ለክተን ነው እዚህ ድረስ ያለው። ስለዚህ እቺኛዋንም ከዚህኛው እስከዚህ ለክተን እዚህ ጋር ብንጨምርበት the same exact ሲናሪዮ ያሳየናል። ግን እንዳጠቃላይ አሁን ያለንበት ሲናሪዮ በጣም ወሳኝነት ይኖረዋል DXY። እንዳጠቃላይ ግን አንድ ሰዓቱ ወደ ቤሪሽነት እየተቀየረ ነው። በተለይ ደግሞ ከኩሞ መጥቶ የሚፈርስና የሚወርድ ከሆነ ሜጀርሊ ወደ ታች የምንመለከትበት እድል ይኖራል። መጠበቅ ይኖርብናል። አሁን ባለው ሲቹዌሽን ምናልባት በጣም በአነስተኛው ታይም ፍሬሞች ለመመልከት ካስፈለገ ሂውጅሊ ኪጁንሰን እየጠበቀችው ነው። ባክናልኝ አይነት ታይፕ ኦፍ ቲንግ እየሰራች ነው። ግን ያንን ታደርጋለች አታደርግም አሁን ያለው የDXY እንቅስቃሴ ወሳኝነት ስላለው ማለት ነው። ዶላር የሚደክም ከሆነ ኦብቪየስሊ መውጣቱ ስለማይቀር እዚህም ጋር ደግሞ የሰራው ኦሬዲ የሰራው ራሱን የቻለ ምን ስላለ ራሱን የቻለ ካራክተር እያሳየን ስለሆነ ማለት ነው። ስለዚህ ይሄንን ካራክተር ማለፍ የሚችልበት ዋንስ የሚሰበር ከሆነ እስከ ታች እስከ ኪጁንሰኑ ኖ ሪጀክት አድርጌ ወደ ላይ ወጣለሁ ብሎ ከተንከንሰኑ የሚበልጥ ከሆነ ደግሞ ወደ ላይ እንመለከተዋለን ማለት ነው። ለአጠቃላይ GBP JPY እንግዲህ በጣም ሄቪሊ ወደ ላይ የወጣበት እንቅስቃሴ ነበረ። አስቀድሞ ምንም ያን ያህል የተለየ ዲፈረንስ አሳይቷል ብዬ አላምንም። ምናልባት እነዚህ መስመሮች ሲሰመሩ አስቀድመን ያየናቸው ነበሩ። አስቀድመን ያየነባቸው ሌቭሎች እንደነበሩ ይታወቃል። ይሄንን ከሰበረ ብለን መቼ ዕለት ያሰመርነው ነው። ወደ ታች ደግሞ እንድናየው ይሄንን ከሰበረ ብለን ነበር። ስለዚህ ይሄንን በመስበሩ ሂደት ወደ ላይ የተመለከተበት ነገር ግን ደግሞ ይሄ በጣም ጠንካራ ወደ ላይ ሲሄድ የነበረ አቅጣጫ ያካሄድ ስለሆነ ጥንቃቄ የሚፈልግ ትሬድ ነው። ከዛ በተረፈ ወደ ታች ከመጣ ይሄንን ኤሪያ በተለይ አሁን እዚህ ጋር የተመሰረተችዋን እቺኛን ኤሪያ መስበር የሚችል ከሆነ ወደ ታች እስከ ኩሞ መጠጊያ ድረስ ልናየው እንችላለን። ኢቭን ፈርዘር ከዛም በላይ እንደው ባጭሩም ካስፈለገ ፊቦናቻችንንም ማምጣተን በማስመር ልናየው እንችላለን ማለት ነው። ሶ ሜጀርሊ እስከዚህኛው ሌቭል እስከ 23 ሌቭል መጀመሪያ እሱን ካለፈው እስከ 213 ከ50 ሊሄድ እንደሚችል ማሰብ እንችላለን። በዋን አወሩ it is still striving በጣም እየሞከረ ነው like the other ones በተቻለው ውስጥ አሁን ፓውንድም ላይ እንዳየነው ገብቶ ነበር። አሁን ሪሰንትሊ ግን ተመልሶ ለመግባት የጣረበት ሂደት አለ። በተለይ ባለፉት 40 ደቂቃዎች ዋንስ ኒውዮርክ ከጀመረ በኋላ ሪአክሽኑ ጥሩ ነው ልንል እንችላለን። ወደ ኋላ መጥቶ የነበረም ቢሆን ማለት ነው በ30 ደቂቃው በተለይ እንግዲህ ከተመለከታችሁ በኒውዮርክ ወደ ኋላ ተመልሶ ነበር። ሜጀርሊ አሁን ወደ ኋላ የሚመለስ ከሆነ GBP JPY ከዶላር ጋር ያለው እንትን እስቲ ሆምወርክ ልስጣችሁ በዚሁ አጋጣሚ GBP JPY ዶላር የሆነ ነገር ሲሆን ምን ይሆናል? ዛሬውኑ መመለስ የምትችሉ ከሆነ እስቲ ተመልሱልኛላችሁ። ካልሆነም ደግሞ ለነገ እንደ ሆምወርክ ሰጥቻችኋለሁ። ብዙዎቻችሁ ዲፔንድ የምታደርጉት DXY ላይ ስለሆነ ማለት ነው በማጥናቱ ሂደት። ዩሮ USD is majorly ይሄንን ሞልቶልናል። እንግዲህ አስቀድመን የወሰድነው የነበረው ይሄንን ትሬድ ነበረ። ኦንሊ ትሬድ በቻሌንጁ እኔ ወሰድኩት ይሄንን ነበረ። እንግዲህ this week ማክሰኞ ዕለት ጀምሬያለሁ ብያችኋለሁ። this 2 days ሰኞ ዕለት so this 2 days 3 days የሰጠን የኛው ሙቭመንት ብቻ ነበረ። ትዝ የሚላችሁ ከሆነ ከዴሊው ግን ልጀምርላችሁና
አቅጣጫዊ አካሄዱን ለማየት ማለት ነው። በዚህ አካሄድ ኦብቪየስሊ ኤቭሪ ታይም ምን መሆን አለበት? ሪቴስት ማድረግ ይኖርበታል። የትኛውም አቅጣጫ ይመልከታ። እንዲሁም ደግሞ እንደዚህ ከባድ ትሬንድ ላይኖች በሚሰበሩበት ጊዜ ግዴታ መጥቶ ሪቴስት አድርገው እንኳን ባይባል ወደ ኋላ ግን መለስ ብሎ መመልከት አለበት። መለስ ብሎ ሪቴስት ትንፋሽ መውሰድ አለበት። ምክንያቱም ዳገት በመውጣት ሂደት አንድ ሰው ካላረፈ እንዳይነሳ ሆኖ ነው የሚወድቀው የሆነ ሰዓት ላይ የሚባል አባባል አለ። እዚህ ጋር እንደምትመለከቱት ኤግዛክትሊ እዚች ጋር ባለፈው ያልናት ኤሪያ ላይ መጣ። ባይውጭ ይሄ ኤሪያ ምንድን ነበረ? ሜጀር የሆነ ምንድነው የጎልደን ኤሪያችን ነበር። ኢንኬዝ ወደ ኋላ ወደ ታች የሚቀጥል ከሆነ ይሄንን ኤሪያ ለማለፍ ስለሚያዳግተው ማለት ነው ወደ ኋላ ይመለሳል። ስለዚህ ወደ ኋላ ሲመለስ we can catch up on it. otherwise እቺን ኤሪያ ደግሞ በኃይለኛው ሰብሮ መውጣት የሚችል ከሆነ አትሊስት እስከ መጀመሪያ የምናየው እስከ ስንት ይሆናል? እስከ 88። ይሄንንም አልፋለሁ የሚልና ድፍረቱ ካለው እንግዲህ ሲያልፍ አብረን እንከታተለዋለን። ያው ዴይሊ ስለሆነ ምንም ልላችሁ ስለማልችል ነው። ከእንትን ቢሄቪየር አንፃር ግን ከአጠቃላይ ቢሄቪየር አንፃር ግን ትላንትና ከኩሞ በላይ ለመዝጋት የጣረበት ሁኔታ ነበር። ችግሩ ግን ቺኮስፓናችን ስቲል እዛው ውስጥ ስለነበረች ምንም ማድረግ አልቻለችም። ስለዚህ ሜጀርሊ ኩሞአችን በተለይ የዚህ የ0.667 ካልሰበረ በስተቀር ይሄንን ኤሪያ ኩሞ መታ እዚህ ጋር እቺኛዋን ኤሪያ መስበር ካልቻለች በስተቀር ሄቪሊ ወይም እንደ ኮንፈርሜሽን በቃ ወጥቷል ምናምን ልንል ይከብደናል ማለት ነው። ስለዚህ ይሄ ኤሪያ ሊሰበር ይገባል። ይሄ ኤሪያ ከተሰበረ ሜቢ በዋንዴ ነው። ይሄ እንዳትረሱት። እዚህ ጋር መሰበሩን አረጋግጠን ቡሊሽነቱን ካረጋገጠን እስከዚህ ሌቭል ድረስ እስከሚሄድ በደንብ አድርገን ልንመለከተው የምንችልበት እድል ይሰጠናል። ወደ ፎራወሩ ሳወርዳችሁ ፎራወሩ በጠንካራ ሁኔታ ምናልባት ከትላንት ወደ የገባንበትም ሲናሪዮ የተፈጠረው ከጋፑ በኋላ ይሄው ነበረ። ባይውጭ ተመልሶ ሲገባ ዲስ ጠንካራ ነው። በተለይ ደግሞ ይሄኛውን ሌቭል ሲሰብር በቃ ጥንካሬውን አሳይቷል። ወደ ቀጣዩ ሊሄድ ይችላል የምንልበት በዛው ቺኮስፓናችንም እንደምታወራ በዛው ተመልከቱ። ታያችሁ ቺኮስፓናችን ልክ የሆነን ሲያጋጥማት ትመጣለች። አሁን እዚህ ጋርም ሲመጣ ፕራይሱ ጋር ሲደርስ ሞስት ፕሮባብሊ ፕራይሱ ቺኮስፓኑ ፕራይሱ ጋር የሚደርስበት ሞመንት ይሄኛው ፕራይሱ መጥቶ ኢደር ወይ ይሄ ትሬንድ ላይን ጋር ወይ ይሄኛውን ኩሞ ጋር የሚገጥምበት ነው። ስለዚህ እንደ ሰፖርት አገልግሎት ወደ ላይ ሊወጣም ይችላል ማለት ነው። ስለዚህ ሜጀርሊ ያንን ልትመለከቱ ይገባል። በተረፈ እቺኛዋንም መስመር በደንብ አድርጋችሁ ከሐሳቤ ልታስገቧት ይገባል። ስለዚህ ይሄንን ሪስፔክት ለማድረግ የሚመጣበት ሲናሪዮ ከኖረ ወደዚህ ጋር ይመጣና ዋንስ እሱን በደንብ ሪስፔክት ካደረገ በኋላ ወደ ላይ ይሄዳል ማለት ነው። ስለዚህ በዚህ አኳኋን እዚህ ጋር የተሰራው ዞን ይሄ ያለ ስለዚህ ይሄኛው እዚህ ጋር አለ። እዚህ አካባቢ ላይ ኩሟችንም ትሬንድ ላይናችንም ይሄኛውም ሰፖርት ዞን በደንብ አገልግሎት ወደ ላይ ሊመጣ ይችላል። ከዚህ ከላይ ወደ ታች በሚመጣበት አካሄድ ግን ወደ ታች የመመልከት ሂደት ለምሳሌ ዛሬ በተመለከታችሁት መሰረት እዚህ ጋር የፈጠረው ሪጀክሽን እንትን በራሱ ሪጀክሽን ካንድልስቲክ በራሱ ይሄንን እስከ ኩሟችን እስከ ኪንጁንሰናችን እንድንመለከተው ሊያስችለን ይችላል ማለት ነው። ስለዚህ ኔክስት በዚሁ ጉዞን የሚቀጥል ከሆነ የኔክስት ሙቭ እስከ ኪንጁንሰናችን ሊሆን የሚችልበት እድል ይኖራል። ኪንጁንሰናችን ደግሞ ማለት ማናት? የዋን አወራችን ሴንኮስፓን ቢ ማለት እቺኛው አለ። ስለዚህ ከዚህ ሌቭል ሊመጣ የሚችል ይሆናል። እዚህ ጋር በተለይ እዚህ ጋር እንደምትመለከቱት ከፕራይስ አክሽን ቲዮሪ አንፃር ደግሞ ይሄ ሜጀርሊ ይሄ ኤሪያ የሚሰበር ከሆነ ከዚህ በታች ወርዶ የሚዘጋ ከሆነ በካንድል የሚዘጋ ከሆነ ሜጀርሊ ይሄ ምን ሰራ ማለት ነው? ደብል ቶፕ ሰራ ማለት ነው። ደብል ቶፕ እዚህ ጋር ላሳያችሁና ደብል ቶፕ ፓተርን ብለን ብንፈልግ ላይክ እዚህ ጋር እንደምትመለከቱት አብዛኛውን ጊዜ ወደ ታች ነው እንድንመለከት የሚያደርጉ ማለት ነው። ደብል ቶፕ whenever ደብል ቶፕ ሃፕን በሚያደርግበት ጊዜ ሁለት ጣጣ አርጎ ሲፈጠር ያንን እስከ ኔክ ላይኑ ድረስ ያለውን ርቀት አብሮ የመጓዝ እድል ይኖረዋል የሚል የፓተርን እሳቤ አለ። ስለዚህ ባይዊች ይሄንን እንደዚህ ደብል ቶፕ ሲፈጠር ብዙ ጊዜ ደብል ቶፖች በእርግጥ እንደንትን ይታያሉ። ላይክ አሁን ይሄ ሲበለጥ መልሶ ይወጣና አስቀድማ የተፈጠረችዋን የቀኝ ሾልደር ሂሳብ በመጠቀም ወደ ታች ከዛ ምን ይሰራል? ሄድ ኤንድ ሾልደር ይሰራል የሚባላል። ግን ስትራክቸሩን ነው እንዳጠቃላይ መመልከት ያለባችሁ። ይሄንን ኤሪያ ባይ ኤኒ ሚንስ ባይ ኤኒ ቻንስ የሚሰብርበት እድል ካለ እንዳልኳችሁ ወደ ኪንጁንሰናችሁ ትመለከታላችሁ። ከዚህ በታች የሚዘጋበት ከሆነ
ወደ ሴንኮስፓን ያችን። ስለዚህ ይሄንን እንዴት ልናደርገው እንችላለን? እንዳልኳችሁ ይሄ ቢሪሽ ነው። ይሄኛው ከእንትኑ ቺኮስፓን መጥቶ እንትን ውስጥ ይገባል ሞስት ፕሮባብሊ እዚህ ጋር ሲመጣ ይሄ ብሬክ ሲያደርግ ቺኮስፓናችንም የሆነ ሪቴስት አድርጋ እዚህ ውስጥ ስትገባ ልንመለከተው እንችላለን። አምቢጊቲ አለው ወይ? አለው። ያንን በሂደት ግን ያንን አምቢጊቲ የምታጠፉበትን ሲናሪዮ አሳያችኋለሁ፣ እንፈጥርበታለን፣ ችግር የለውም። በተረፈ 30 ደቂቃው ሪጀክት ተደርጓል። 30 ደቂቃው በዚሁ የሚያልቅ ከሆነ ባይ ዘ ኔክስት ሚኒትስ ማለት ነው አይ ቲንክ ስንት ደቂቃ ይቀረዋል? 12 ደቂቃ አካባቢ ይቀረዋል። 12 ደቂቃውን በዚሁ የሚጨርስ ከሆነ ወደታች ከዚህ በታች የሚዘጋ ከሆነ ባይ ኤኒ ሚንስ ምናልባት ይሄንን ላስምርላችሁ ስትራክቸር ሺፍት ማምጣቱን ከዚህ ተነስተን ወደታችኛው ልንመለከተው እንችላለን ማለት ነው። 15 ደቂቃውን የሚያሳየን ሪጀክት መደረጉን ነው። ስለዚህ ወደታች እንድንመለከተው ሊያስገድደን ይችላል። ከዚህ ቀጥሎ ያለው ስፔስ የቱ ጋር ነው ካላችሁኝ፣ በእርግጥ እዚህ አካባቢ አለ፣ እዚህ አካባቢ አለ፣ እዚህ አካባቢ አለ። ዞሮ ግን እኛ የምንመለከተው ምናችንን እኛ በዋነኝነት እዚህ ጋር ያሰመርናትን በሃየር ታይም ፍሬም ላይ ያሉት እንቅስቃሴዎች ስለሆኑ ሜጀርሊ ትርጉም የሚሰጡት ማለት ነው። ስለዚህ 5 ደቂቃው ሪጀክት እየተደረገ ነው። ዋንስ ከዚህ ግን ሰብሮ የሚወርድበትን አግባብ የሚፈጥር ከሆነ ስቲል እስካሁን ያየናቸው ከአንድ ሰዓት ጀምሮ ወደታች እንዳለ ቢሪሽ ነበር የሚያሳዩናል። ይሄ ቢሪሽነት ቀጥሎ ከዚች ፖይንት ላይ እንትን የሚል ከሆነ እንግዲህ ይሄ ከሲግናል አይተናነስም። አሁን የነገርኳችሁ ሊትራሊ ለሌሎችም ኤግዛክትሊ ዘ ሴም ቲንግ መጠቀም ትችላላችሁ። ስለዚህ ይሄ 1 to 2 አናቱ ላይ ሊሰጠን ይችላል። በጣም ግን ጥንቃቄ የሚፈልግ ነው። በጣም ሲሪየስ የሆነ ምልከታ ሊኖራችሁ ይገባል። ሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለውን እንቅስቃሴ በደንብ አድርጋችሁ ግን አሁን በአንድ ደቂቃው ምን እንድትለምዱልኝ ስለፈለኩ ነው። አሁን በአንድ ደቂቃው በዚህ ኬዝ በዚህ ልክ ትንሽዬ እንትኖችንም ስለምትወስዱ ማለት ነው ሪስክ የምትወስዱትም አነስተኛ ሪስክ ስለሚሆን በአንድ ደቂቃው መለማመዳቸው የተሻለ ነገር ስለሚሰጣችሁ ዞሮ ይሄ ግን መሰበር ይኖርበታል። ዋንስ ይሄ በቦዲ ክሎዝ መደረጉን ስናረጋግጥ ነው እንግዲህ የምንገባው ማለት ነው። አሁን አይደለም የምንገባው። ከዛ በተረፈ ይሄንን ይመስላል ዩሮ ዩኤስዲ። ሌላ የቀረ አለ የምትሉት ካለ ቶሎ ጻፉልኝ። ካልሆነ AUD USD ናይተን ቀጥታ ወደ ባክ ቴስታችን እንገባለን ማለት ነው። አይ ሆፕ ያው በእንትን ውስጥም ትምህርት አለው ብዬ ነው እንደዚህ ያበዛሁት። ዋንስ ነው ዋል እየመጣው ስለሆነ ወይኔ ፐርፌክትሊ ይሄ እዚህ ጋር ግቡ እዚህ ጋር ውጡ የሚል ነገር ስላላወራንበት እንግዲህ ለዛ ነው። መቼ ለታ አውርተንበት ነበር ይሄንንም ኤግዛክትሊ the same thing። እነዚህ መስመሮች ያሰመርኩት ከናንተው ጋር ነው። ገና መክፈቴ ነው። ለምን እንዳሰመርኩት እስቲ let's consider ለምን እንዳሰመርናቸው እስቲ እናስብ መጀመሪያ። እሺ so basically ይሄ እንቅስቃሴ ዞሮ ወደ ፖዚቲቭ እየተቀየረ ነው። ኤግዛክትሊ እየተቀየረ ነው። ራይት አዌይ እዚህ ፖይንት ላይ ላይክ ቺኛ በመጣችበት ሞመንት ላይ ምን አድርጓል? ከፕራይስም ከኪጁንሰንም ከቴንከንሰንም ወጥቷል። ስለዚህ ወደ ላይ እንደሚሄድ ማሳያ ነበር። መቼ እቺኛዋ ፖይንት ላይ እሺ እዚህ ጋር ገና አልወጣም። ዌቨርናት እርግጠኞች አልነበርም። ምክንያቱም ገና ከዚህ ተንከንሰኑ ይዞት ስለነበረ በኔክስት ዴይ ግን ምን መጣ? ይሄኛው መጣ። ይሄ ሲመጣ ምን ሆነ ማለት ነው? አትሊስት ወደሚቀጥለው ይሄዳል እያልን ነበረ ማለት ነው። አንደኛ አይደለም እሱን ያዙልኝ። ከዛ በተረፈ ግን ተሟልቷል ላይ በዴይሊው አልተሟልም። አሁን እኔ ስትራክቸሩን ከመለየት አንፃር ነው እንጂ በፎር አወሩም ምንም የነገረን ነገር የለም። ቺኮስፓን ግን ሜጀር የሆነች ምልክት ስለሆነች ነው እንደ አይዲያ አትሊስት እስከሚቀጥለው ያልኩበት እንጂ ፊውቸር ኩሟችንም at any point of time ወደ ኋላ ዘጭ ልትል ትችላለህ እያለኝ ስለሆነ የምገባበት ፖይንት ሆኖ አይደለም። ዞሮ እዚህ ጋር ምን ተመለከትን? እዚህ ጋር ኤቭሪቲንግ ፖዚቲቭ ሆኖ በአራት ደቂቃው ፖዚቲቭ ሆኖ ተመለከትን። ሜቢ እንደውም ያሳያችሁ ይሄንን ይመስለኛል። አይ ዶንት ኖ ይሄንን ሜጀር ኤሪያ እንደምን ተመለከት ነው እስከዚህ ይመጣል ብለን ይሄኛው መጣ። ዋንስ ከመጣ በኋላ ተመልሶ ገባና ወጣ። ሲወጣ እዚህ ፖይንት ላይ ሳገኘው የገባ የነበረው ሲወጣ አንድ ሜጀር የሆነ ፖዚቲቭ መልከታ ነው ማለት ነው። ወደ ላይ ሊሄድ የሚችልበት እንቅስቃሴ ሊቀጥል ስለመቻሉ ማሳያ ነው። ወደ አንድ አወሩ ስትወርዱ ሜጀር ይሄንን ስታሰምሯቸው እነዚህ መስመሮች ስታሰምሯቸው ኦብቪየስሊ እነዚህ ይሄኛውንና ይሄኛውን ቦታዎች ናቸው በዋነኝነት የወከሉት አይደል? ስለዚህ በቀጣይ ያሉትን እንቅስቃሴዎች ተመልክታችሁ እንግዲህ እነዚህ አጫጭር ሞመንቶች የምትጠቀሙበት ሜተድ ለመንገር ነው። አሁን ይሄንን እያደረኩኝ ያለሁት ምን ብለናል? ከክላውድ በላይ ሆኖ ምን ካለ
ጎልድ ክሮስ ካደረገ ደግሞ there is a chance that it will go upper continuation ሊኖር እንደሚችል ማሳያ ነው ብለናል አይደል? ስለዚህ በዚህ ኬዝ አሁንም እያሳየን ያለው ቴንከንሰን ወደ ላይ ነው፣ ኪጁንሰን ወደ ቀጥ ብሏል። በተወሰነ መልኩ ተራርቋል። ሪጀክት ተደርጎ ወደኋላ ሊመለስ ይችላል። እሱን ግን ወደ ታችኛው ታይም ፍሬም እየወረድኩኝ ያው እጄ ላይ ስላለ እየተከታተልኩት ሄዳለሁ ማለት። ከዛ እዚህ ጋር እንደምትመለከቱት ምን ሆነ? ለቤነን እንደዚህ እናድርማቸውና አይ ቲንክ እንደዚህ ነው። ይሄንን ወደ ታች ያመጣሁበት ቅድም ሳሳምር ነው፣ እቺኛዋን ለማምጣት ነው። እሺ ስቲል አሁንም አልመጣም ይመስለኛል። yes እሺ አሁን ምን እያለኝ ነው? ድንገት ወደ ኋላ ሊሄድ ይችላል፣ ግድ የለም ማለት 30 ደቂቃ ወደ ሳይው አንድ ጠበቅኩት። ስጠብቀው አሁን ወጣል። ስለዚህ ወደ ላይ ለመመልከት እድሉን እየሰጠኝ ነው። እድሉን ካልወሰድኩ ልሸነፍ ነው። እድሉን ከወሰድኩ ደግሞ ልጠቀም ነው። ስለዚህ ያለኝ ቻንስ ከዚህች እስከ አትሊስት እስከ ኪጁንሰኑ ቢመጣ ማልጎዳ ከሆነ ይሄዳል ባልኩበት አቅጣጫ ደግሞ ቢያንስ ከ1.5 በላይ የሚሰጠኝ ከሆነ ዋይናት ለምን አልገባም? ለሱ ግን ተጨማሪ የሚሆነኝን እሳቤ ምንድነው በፕራይስ አክሽን ከወሰድኩኝ ይሄንን ዝም ብዬ እንደዚህ ሳሰምር ራሱን የቻለ ምን ሰጠኝ? ራሱን የቻለው ፔናንት ትራያንግሉ ሲሰበር አየሁኝ እንደ ባንዲራ። ስለዚህ ይሄ ፖዚቲቭ የሆነ ምልከታ ወደ ላይ ሊቀጥል እንደሚችል ማሳያ ሊሆን ይችላል። እስቲ መጀመሪያ እዚህ ጋር ባገኘው ኖሮ ከዚህ እስከዚህ በመለካት እቺኛዋን ብቻ ልሂድ ነበር። ከዚች አረዘምኩት እስከ ቦዲ። ይሄው ኤግዛክትሊ አሁን እዚች የተሰበረችበት ቦታ ላይ ያየው ሰውዬ ምን ሆነለታል? ካያችሁት እኮ ኤግዛክትሊ እዚች ጋር አሁን ጎልደን ተሰብሮለታል። በዛው ልክ ደግሞ ከቦዲው ወጣ ካያችሁት። ይሄኛው ወጣለት እሺ። ከዛ ከዚህኛው ፖይንት አትሊስት እስከዚህ ፖይንት ይሄዳል ብሎ እኮ መሄድ ይችል ነበር። ዋናው ፖይንት ይሄኛው ይቅርታ፣ ይሄንን እኮ እንትኑ ወደዚህ ያመጣው በእንትን ነው። አሁን እስከዚህ ድረስ ይሄ ከተሰበረበት ፖይንት እስከዚህ ድረስ ሊሄድ ይችላል ብሎኛል። ልክ እዚህ ጋር ከመጣው ለምሳሌ let's select this bar። አሁን ይሄ ምን እያሳየኝ ነው? ኤግዛክትሊ በትንሽዬ ፖይንት ቺኮስ ፓኔል ሰብሮታች። ኤግዛክትሊ ሰብሯል። አዎ ምንድነው ፊውቸር ኮሞ እያሳየኛለው ምንድነው? ኔጌቲቭ ነው። ኤግዛክትሊ ግን 1 ሰዓት እና 4 ሰዓት ደግሞ ብለናል። የ1 ሰዓት እና 4 ሰዓቱን ነው ሜጀርሊ የምናየው። የነሱ ፖዚቲቭ ከሆነ የ30 ደቂቃው ያን ያለ ያስጨንቀኝ ይችላል። ስለዚህ የ30 ደቂቃውን በማየት ሂደት ይሄንን መስበሩን ኦሬንጅ በ15 ደቂቃም በመጣ ኤግዛክትሊ as you can see አያችሁት እንዴት እንደተቀየረ። የ30 ደቂቃው ኢምፓክት አያደርገኝም። ጀስት ለኤክስፕላናቶሪ ለሆነው መንገድ ነው እሱን ያነሳሁት እንጂ ከዚህ እስከዚህ እንደሚሄድ አይቻለው አይደል? ሶ በዚህ ኬዝ everything positive ከሆነልኝ everything እንደዚህ ይወጣልኝ ከሆነ why don't I say it towards this point? በስንተኛው? በ5 ደቂቃው ኦሬንጅ በ1 ደቂቃው። ስለዚህ ሞር ሪስክ ለመቀነስ በ1 ደቂቃው እሄዳለሁ። ግን ብዙ ጊዜ ተሸናፊ ሊሆን ይችላል። ያንን ማመን አለብኝ። ለምን? ምክንያቱም ሪስክ እንትን ምለው ምንድነው ቅርብ ስለሆነ። አሁን ይሄኛው በጣም የቀረበ ስለሆነ እዚህ ጋር ግዴታዬ ስለሆነ እዚህ ጋር ነው ማደርገው። እስቲ እናየዋለን። አሁን በ5 ደቂቃ ለየብቻ እናየዋለን። ይሄንን ለ1 ደቂቃ አስቡት። ከዛ ሌላኛውን ደግሞ በ5 ደቂቃ ደግሞ የምንገባበትን እዚህ ጋር ገባን እንበልና ስለዚህ ይሄ አትሊስት ግዴታ እዚህ ጋር ማድረግ አለብኝ። ስለዚህ ይሄ እንደዚህ ማለት ነው። ከዛ በእናንተም አካሄድ እንድትመርጡበት እንድታዩበት ነው። እሺ አሁን ልዩነታቸው ምንድነው? በ1 ደቂቃው ኦብቪየስሊ ማገኘው ስንት ነው? 1 to 4 ነው ማገኘው። ስንት ብር? 48 ብር ነው ማገኘው። ስንት ብር ሪስክ አድርጌ? 12 ብር ብቻ። በዚህኛው ኬዝ 19 ብር ሪስክ አገኛለሁ፣ 47 ብር አገኛለሁ። ስለዚህ ዲፈረንሳቸውን መለየትም አስፈላጊ ነው። ስለዚህ እስቲ ሌትስ ፕሌይ ኢት አውት። እሺ አያችሁት 1 ደቂቃው እንደ ባንዴ ላጥ አድርጋ እንደተሸነፈች the point በቃ ሜክ ዲፈረንሱን የሚያመጣው ይሄ ነው። አሁን ወደ 1 ደቂቃው ላይ ባንዴ የነካብኝን ምክንያት አያችሁት። ስለዚህ አሁን ዛሬ ማሳያችሁ አንድ ጉዳይ አለ። ስቶፕ ሎስ በማስቀመጥ ሂደት እንዴት ልትጠቀሙ እንደምትችሉ ሜጀር የሆነ አሪፍ የሆነ አካሄድን አሳያችኋለሁ። ዞሮ ዞሮ ወደ ኋላ የመምጣቱ ሂደት እስከዚህ ድረስስ መመጠን ይኖርብኛል። አሁን 5 ደቂቃው ቀለል ብሎ በዚህ ልክ ያደረገልኝ ዋነኛ ምክንያት ያ ነው። የትኛው ነበር የሚጠቅመው? ሞሮፍ በሂሳብ ደረጃ እኮ ይሄኛው 12 ሪስክ አድርጌ ማን ነው የ1 ደቂቃው
አይ ቲንክ እንትን አለ መሰለኝ ተደረበበት። የአንድ ደቂቃው ስንት ነው የማገኘው? 12 ብር ሪስክ አድርጌ 48 ብር። በዚህኛው ኬዝ ግን ኦልሞስት 19 ብር ሪስክ አድርጌ እዛው ጋር 47 ብር ጭራሽ ከአንድ ደቂቃው የሚያነሰ ዩሲ። ግን ደግሞ ኢቭን ዶ 19 ብር ሪስክ ማድረጌ ነው 49 ብሩን እንዳገኝ ያደረገኝ። ምክንያቱም በአንድ ደቂቃው በደንብ እይታዬ ጠንካራ ካልሆነ በደንብ የማያቸው የስትራክቸራል ሺፍት እውነቶች ምናምን ከኤስኤምሲ አንግል ወይም ከፕራይስ አንግል ከፕራይስ አክሽን አንግል የማርኬት ስትራክቸር ምስረታን ካልተረዳው ወዘተ ልቸገር እችላለሁ ማለት ነው። ስለዚህ ሜጀርሊ ከዛ ሐሳቤ ልናስብ ይገባል ማለት ነው። ይሄንን ያልኩት እንግዲህ ልንጠቀምባቸው የምንችላቸው ኦፖርቹኒቲዎች ኦን ዴይሊ ቤዚስ ይሰጠናል። እሱን ማወቅ መቻል አለብን። የቱ ጋር at any point of time በምን መልኩ ልጠቀመው የሚለው ነው ወሳኝነት ያለው ማለት ነው። እንዳጠቃላይ AUDHD ጋር ስንመጣ ግን የአራት ሰዓቱ ስቲል ፖዚቲቭ የሆነ ወደ ላይ ምልከታን እያሳየን ነው። ዋንስ እዚህ ጋር መጥቶ ሪጀክሽን ኖሮት ሪባውንድ የሚያደርግ ከሆነ ቀጥታ ወደ ላይ እንመለከተዋለን፣ ምክንያቱም ማስቀድሞ የመጣበት አቅጣጫ ስለሆነ። ካልሆነ ግን ቀጥታ እችኛን የሚሰብር ከሆነ በኔክስት ሰዓታት ወይም ነገን ጨምሮ ኢቭን ሰኞም ሊሆን ይችላል ወደ ኪጁንሰን ሊመጣበት የሚችለው this is why የአራት ሰዓቱ ስለሆነ ማለት ነው ይሄንን ያልኩበት ምክንያት። ከዛ በተረፈ ወደ አንድ ሰዓቱ ስንወርድ አንድ ሰዓቱ ኦልሞስት ሺፍት እያመጣ ነው፣ ትሬንድ ሺፍት እያመጣ ነው። ስለዚህ የትሬንድ ሺፍት ወደ አቅጣጫ ሊወስደን ይችላል፣ ዊኔቨር ነው። እስከ ድረስ ሊወርድ ይችላል። ግን ይሄንን ከስዊንግ ሎው ተነስተን ብናሰምር በዋነኝነት ይሄንን ኤሪያ መጥቶ ሊጎበኝ እንደሚችል ማየት እንችላለን። ሜጀርሊ ይሄንን ኤሪያ በደንብ ልትመለከቱት ይገባል። ከሱ ውጪ በጣም ጠንካራ የሚባሉት ደጋፊዎቹ ደግሞ ይሄ እና ይሄ ኤሪያ ይሆናሉ ማለት ነው። ስለዚህ እነዚህን ኤሪያዎች በደንብ መመልከት ያስፈልጋል፣ በአይን ሚንስ ወደ ኋላ የሚመለስ ከሆነ ማለት ነው። ከዛ በተረፈ ትሬንድ ላይናችሁን በማስመር ምናምን ልትመለከቱትም ትችላላችሁ። ግን እዚህ ጋር እያሳየ ያለው ሪአክሽን እንዳጠቃላይ ሙሉ ለሙሉ በምንም ተአምር ወደታች ልናየው አንችልም። ቺኮስፓን ግን ወደዚህ ውስጥ የምትገባ ከሆነ ፕራይሳችን ወደታች የሚወርድ ከሆነ በተለይ ከዴስ ክሮስ ጋር የሚመጣ ከሆነ ወደታች አትሊስት እስከ ሴንኮስፓን ቢዎቻችን መመልከት እንችላለን። በ30 ደቂቃው እንደምትመለከቱት ያ ነገር ሀፕን አድርጓል። ቺኮስፓናችን ትራይ ያደረገች ነው። አሁን ወደ እንትናችን በጣም ቀጥ ያለ ስለሆነ ወደ ኪጁንሰናችንም ሊመጣ የሚችልበት እድል አለ። ወደ ኪጁንሰናችን የሚመጣ ከሆነ ሞስትሊ ይሄንን ኤሪያ ሪጀክት እንዳደረገው ልናስበው እንችላለን። አደርዋይስ እንደ ዴክሶ እንቅስቃሴ ግን የዴክሶ እንቅስቃሴ የሚጠነክርበት ሂደት ካለ this is going downwards ማለት ነው። ስለዚህ እንዳጠቃላይ የዕለታዊ የኤፕሪል 16 ዋነኛ የገበያ ምልከታችን ላይክ እንደ ከሌክቸርም ጋር ሞር ኢቺሞኩን አጠቃቀሞችን የምትረዷቸው አድርጌ በዚህ መልኩ አቅርቤላችኋለሁ። የዛሬውን የአናሊሲስ ክፍለ ጊዜያችንን በዚሁ ጨርሰናል። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናችኋለሁ ማለት ነው።